الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وسيد الأولين والآخرين نبينا محمد وعلى آله وصحبه أجمعين. أما بعد أيها الإخوة والأخوات، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. ثم أما بعد، يكون محاضرتي معكم بعنوان علو الله تبارك وتعالى على خلقه. خير እንግዲህ የተከበራችሁ ወንድሞችና እህቶች፣ በዚህ ልቃችን ላይ ወይም ደግሞ ሙሐደራችን ላይ አላህ Subhanahu Wa Ta'ala ከፈቀደ ለመዳሰስ የሞከረው የሆነው ርዕስት علو الله تبارك وتعالى على خلقه። አላህ Subhanahu Wa Ta'ala በخلቆቹ ላይ ወይም ደግሞ በፍጡሮቹ ላይ ከፍ ያለ መሆኑን በሚመለከት ርዕስ ይሆናል ማለት ነው። ይህ ርዕስ ለአህለ ሱና ወልጀማዓዎች ለትክክለኛ አማኞች ድብቅ አይደለም፣ ግልጽ ነው። ወከዛሊክ በተለያዩ ሙሐደራዎች ላይና በተለያዩ ዳዕዋዎች ላይ በተለያዩ መሸይኾች በተለያዩ ኡስታዞችና ዱዓቶች ሲደረግ የነበረ እየተደረገም ያለ ወደፊትም የሚደረግ ነው ማለት ነው እና ተደጋጋሚ ቢሆንም በሱ ላይ ያሉ በርካታ ሹብሃትን የሚነዙ ብዥታዎችን የሚነዙ የሆኑ አካላቶች ስላሉ ማህበረሰባችንን ከዛ ለመታደግና በዚህ ጉዳይ ጠንካራ አቋም እንዲኖረው ጠንካራ እምነት እንዲኖረው ስል ይህን ርዕስ እንድዘጋጅ ተገድጃለሁኝ ማለት ነው። በመሰረቱ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ማመን ማስረጃዎችን መጥቀስ ራሱ ለአንድ ሰው ላያስፈልግ ይችላል። ምክንያቱም ይሄ በተፈጥሮ بالفطرة الصحيحة ትክክለኛ በሆነች ተፈጥሮ የሚታወቅ የሆነ ነገር ስለሆነ ማለት ነው። የሰው ልጆች በፍጥራቸውና በخلቃቸው የአላህ Subhanahu Wa Ta'ala علو على خلقه በፍጡሮች ላይ ከፍ ማለቱን የሚዘነጉት አይደለም። ነገር ግን ከጊዜ በኋላ ሰዎች ከአቅላቸው ጋር የሚጋጩ የሆኑ የተለያዩ አስተያየቶችን በማምጣት የመሰላቸውን በመከተል እዚህ ላይ ብዥታዎችን ሲነዙ ይስተዋላል ማለት ነው። ይህንን ሌላ የቻልኩበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ነብይና ረሱል ሆነው በተላኩበት ጊዜ ማለት ነው የመጀመሪያ ዳዕዋቸውን ያደረጉት መካ ላይ ነበር ማለት ነው እና ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ በነበራቸው የዳዕዋ ቆይታ ካሳለፏቸው ነገሮች አንዱ የኢምራን ብን ሁሰይን ረዲየላሁ ዐንሁማ ወአርዳሁማ አባትን ያገኛሉ ማለት ነው። ከዕለታት አንድ ቀን ሁሰይንን ያገኟቸዋል። ሁሰይን ማለት የኢምራን ረዲየላሁ ዐንሁ አባት ናቸው ማለት ነው። በኋላ ሰልመው ምን ሰሃባ ሆነዋል እና ነብያችን ሰለላሁ ዐለይሂ ወሰለም አግኝተዋቸው ምን አሏቸው? ያ ሁሰይን ከም ተዕቡዱ፣ ምን ያክል ነው የምታመልከው አንተ ሁሰይን ሆይ በማለት ይጠይቋቸዋል ማለት ነው። ሁሰይንም ረዲየላሁ ተዓላ አንሁ ከመስለማቸው በፊት የነበራቸው አቂዳና እምነት ስለነበረ ምን አሉ? አዕቡዱ ሰብዐን፣ ሰባት አምላክ ነው የማመልከው አሏቸው። ነብያችን ሰለላሁ ዐለይሂ ወሰለም ወከይፍ፣ ይህ እንዴት ነው የሚሆነው ብለው ሲጠይቁ ሁሰይን የመለሱት ምላሽ ምንድነው? ሲተቱን ፊል አርዲ ወዋሂዱን ፊስ ሰማ፣ ስድስቱ ምድር ላይ ያሉ አምላኮች ወይም ጌቶች ሲሆኑ በመሰረቱ ጌቶችና አምላኮች ሲሉ ፈጣሪዎችና ኻሊቆች ራዚቆች ማለትን እንደማይፈልጉበት አላህ Subhanahu Wa Ta'ala ቁርአን ላይ ይነግረናል። ወለኢን ሰአልተሁም መን ኸለቀ السماوات والأرض ለየቁሉነ አላህ፣ ሰማያትና ምድር ማን ነው የፈጠረ ብትላቸው አላህ ነው ይሉሃል ብሎ በአላህ Subhanahu Wa Ta'ala ሩቡብያ እንደሚያምኑ ነግሮናል ማለት ነው። እና አሊሃ ሲል ወይም ደግሞ አማልክቶች ሲሉ ኻሊቅ ራዚቅ ማለት ሳይሆን የፈለጉበት ወደ አላህ Subhanahu Wa Ta'ala የሚያቀርቧቸው የተለያዩ ኢባዳዎችን የሚሰጧቸው አካላቶች ለማለት ነው። እና ከዚህ አኳያ ሰባት አምላክ ነው የማመልከው አሏቸው። ይህ እንዴት ነው ሲሏቸው ስድስቱ ምድር ላይ ያሉ ሲሆኑ አንዱ ከሰማይ በላይ ያለ ነው ብለው አሉ ማለት ነው። ፊ ሰማ ማለት ፊ بمعنى على ነች እዚህ ላይ ይሄ ተእዊልም አይደለም። ምክንያቱም ሙቅተዳ اللغة العربية አረበኛ ቋንቋ የሚያስፈርደው የሆነ ነው። ሸሪዓችን በአረበኛ ነው የመጣው። ትክክለኛ አረብይ በሆነ ከላም ስለሆነ ፈሲህ በሆነ ስለሆነ የመጣው በዛ እንረዳዋለን ማለት ነው። ናም ከመሆኑም ጋራ ደግሞ የተለያዩ
ፈህመ ሰለፍ የሰለፎች ግንዛቤ ሰሐቦች ረዲየላሁ ዐንሁም ከነሱም በኋላ ከነሱ ቁርአንን የቀሩ ማዕናው ምን እንደሆነ የሚያውቁ የሆኑ አካላቶች የተረዷቸው ፈህሞች ግንዛቤዎች ተላልፈውልናል ማለት ነው። ኸይረንና ዋሂዱን ፊ ሰማ አንዱ ከሰማያት በላይ ነው ብለው አሉ ማለት ነው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም መን ሊረግበቲከ ወረህበቲክ ለክጃሎትህና ለፍራቻህ ማንን ነው የምትጠይቀው ወይም ደግሞ ማን ነው ያለ ያኔ የሆነ ነገር ስትፈልግ የምትለምነው ማንን ነው ከሆነ ነገር መጠበቅ ስትፈልግ ስትፈራ ማንን ነው የምትለምነው ብለው ሲሉ ቃለ አለዚ ፊ ሰማ ያንን ከሰማያት በላይ ያለውን ነው በማለት ይመልሳሉ ሁሰይን ማለት ነው። የዚህን ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አይ አምላክን ከሰማይ በላይ ማለት የለብህም ብለው ንሆሽ አንቺ ማመመሽ ወይ ኡስታዝ ቀጥሉ። ተቋረጠው። ኸይረን አፎን እየተቋረጠብኝ ሆነ እና ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ይህንን አፎን ችግር ነው እየተቋረጠብኝ ኸይር አፎን ወንድሞች እና እህቶች ይሰማል? እየተሰማ ነው። ይቀጥሉ። ኸይር እሺ አፎን የኔት ችግር ስለሆነ ነው። ኸይረን እና ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም በዛን ሰዓት ላይ የጠየቁት አንድ ጥያቄ ነው። መን ሊረግበቲከ ወረህበቲክ ለፍራቻህም ሆነ ለክጃሎትህ ማን ነው ብለው ሲጠይቋቸው ረሱላችን ሰለላሁ ዐለይሂ ወሰለም ሁሰይን በወቅቱ የመለሰው አለዚ ፊ ሰማ ያንን ከሰማያት በላይ ያለ የሆነ አምላክ ነው ማለት ነው የመለሱት ማለት ነው። እና ረሱላችንም ሰለላሁ ዐለይሂ ወአሊሂ ወሰለም በዚህን ጊዜ ምን አሏቸው? ወዕቡድ ለዚ ፊ ሰማ ወትሩኪ አሲታ እነዛም ምድር ላይ ያሉትን 6 አማልክቶችን ትተህ ከሰማያት በላይ ያለ የሆነውን አምላክን አላህ ሱብሓነሁ ወተዓላን አምልክ ብለዋቸዋል ማለት ነው። ይህ እንግዲህ የሰው ልጆች በተፈጥሯቸው እንኳን የአላህ ሱብሓነሁ ወተዓላን ዑሉው ከሰማያት በላይ መሆኑን የሚያውቁ መሆናቸውን ያሳያል ማለት ነው። ኸይረን ከዚህ በመቀጠል እንግዲህ አላህ ሱብሓነሁ ወተዓላ ባገራልን ልክ ማለት ነው የተለያዩ የቁርአን የሐዲስ እና የኢጅማዕ ማስረጃዎችን የአላህ ሱብሓነሁ ወተዓላን ዑሉው ከሰማያት በላይ ከአርሽ በላይ መሆኑን የሚገልጹ ማስረጃዎችን የምናይ ይሆናል ማለት ነው። እንግዲህ አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ በሰባት ቦታዎች ላይ ናም 7 ቦታዎች ላይ አላህ ሱብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ የሚለውን ያኒ እስተዋ በሚል አላህ በአርሽ ላይ ከፍ ያለ መሆኑን ይገልጻል ማለት ነው። ለቀድ ተከረረ ፊል ቁርአን ልእስቲዋኡ ዐለል ዐርሺ 7 መራቲን ይላሉ ዑለማዎች። አላህ ሱብሓነሁ ወተዓላ በአርሽ ላይ እስቲዋ ያደረገ ወይም ደግሞ ከፍ ያለ መሆኑ
ቁርአን ላይ 7 ጊዜ ተጠቅሷል ይላሉ። هذا يدل على أهميته ይሄ በጣም አንገብጋቢና አሳሳቢ በመሆኑ ላይ ያመላክታል ይላሉ ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ጣሃ ላይ الرحمن على العرش استوى ይላል። وكذلك ሱረቱ البقرة ላይ ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم ይላል ማለት ነውና ሌሎችም አያዎች ላይ እንደዚህ 7 አያዎች ላይ አላህ Subhanahu Wa Ta'ala استوى በሚለው አርሽ ላይ ከፍ ያለ መሆኑን ተናግሯል ማለት ነውና الرحمن እጅግ በጣም ሩህሩህ የሆነው አምላክ على العرش በአርሽ ላይ استوى አደረገ። استوى የሚለውን እንግዲህ ቀደምቶቻችን ሰለፎቻችን አራቱልን ግልጽ አድርገውልን ሄደዋል ማለት ነው። الإمام البخاري رحمه الله تعالى ሰሂሃቸው ላይ ከአቡ አልዓሊያ ከሼኻቸው ነቅል በማድረግ አቡ አልዓሊያ ደግሞ ከሙጃሂድ ኢብኑ ጀብር ረዲየላሁ ተዓላ አንሁ ነቅል በማድረግ የአላህ Subhanahu Wa Ta'ala استوى ማለት አይ አላ ወርተፋ ብለው ማዕና ለኢስቲዋን ተርጉመዋል ማለት ነውና الرحمن على العرش استوى ማለት አይ አላ ወርተፋ ከአርሽ በላይ ከፍ አለ ማለት ነው። وكذلك الإمام الطبري ተፍሲራቸው ላይ አላ ወርተፋ ብለው ነው የተረጎሙት ከላይ ሆነ ከፍ አለ በሚል ነው የተረጎሙት ማለት ነው። وكذلك الإمام البغوي ሌሎችም አሉ። እነዚህ ሙፈሲሮች ሁሉ የሰሃቦችን ረዲየላሁ ተዓላ አንሁም ተፋሲሮችን በመከተል استوى የሚለውን አላ ወርተፋ በሚል ተርጉመዋል ማለት ነው። ስለዚህ ይህ አላህ Subhanahu Wa Ta'ala በአርሽ ላይ استوى ያደረገ ከፍ ያለ መሆኑን ያሳያል ማለት ነው። እንግዲህ አምላካችን አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ያለ መሆኑ ያኒ ከአርሽ ከፍ ያደርገውም አላህ Subhanahu Wa Ta'ala አንዳንድ ሰዎች እንደሚሉት በተለይ የጀህሚያ አቂዳን የሚያራምዱ ሐቂቀተን የአላህን ዑሉው ማስወገድ ማራቆት የጀህሚዮች አቂዳ ነው። ዑለማዎቻችን በጀህሚያዎች ላይ ረድ ሲጽፉ الإمام أحمد ለምሳሌ الرد على الجهمية ብለው وكذلك الإمام عثمان بن سعيد الدارمي رحمه الله تعالى الرد على الجهمية ብለው ሲጽፉ ሌሎችም ዑለማዎች አንዱ እነሱ ላይ ነቅድ ያደረጉባቸው ነገር ምንድነው አላህ Subhanahu Wa Ta'ala ዑሉው ማድረጉን ከዓለም በላይ ከፍ ያለ መሆኑን ማውገዛቸውን ነው ማለት ነው። ናም እና ይህንን አቂዳና እምነት የሚያስተላልፉ ወይም ደግሞ የሚያራምዱ የሆኑ አካላቶች የአላህ Subhanahu Wa Ta'ala ዑሉው ወይም ደግሞ የበላይነት በምናረጋግጥበት ሰዓት ላይ አላህን ከአርሽ ከጃይ እንዳደረግን አድርገው የሚያወሩበት ሁኔታ አለ። ይሄ ቢነብጠሊል ባጢል ነው፣ ከንቱ የሆነ ንግግር ነው ማለት ነው። አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ወላሁ ገኒዩን ዐኒል ዓለሚን አላህ Subhanahu Wa Ta'ala ከዓለም የተብቃቃ ነው ብሏል። አምላካችን ከዓለም የተብቃቃ ነው፣ ከምንም የሚከጅል አይደለም ማለት ነው። ዓለም ማለት ኩሉ ማ ሲወላህ فهو ዓለም ካላህ ውጭ ያለ ሁሉ ዓለም ነው የሚባለው። አላህ Subhanahu Wa Ta'ala ከማንም የሚከጅል አይደለም፣ ግልጽ ነው። የአላህ Subhanahu Wa Ta'ala ከአርሽ በላይ መሆን ማስበትና ማረጋገጥ ደግሞ لا يدل على ماذا على حاجة الله تبارك وتعالى إلى العرش الله ወደ አርሽ ከጅሏል ወይም ደግሞ ፈልጓል የሚለው ፈጽሞ አያሳይም ማለት ነው። ይሄንን የሚያሳይ ቢሆን ኖሮ አላህ Subhanahu Wa Ta'ala ከራሱ ላይ ነፊ ያደርገው ነበር፣ ያስወግደው ነበር። አላህ ከዓለም በላይ ነው ማለት የሱን ዑሉውና የበላይነት ከፍታውን ያሳያል እንጂ ከአርሽ መከጀሉን ፈጽሞ አያሳይም። አምላካችን አላህ ከአርሽም ሆነ ከማንም የተብቃቃ ስለሆነ ማለት ነው። ላይስተልዚሙ ዛሊክ ይሄንን ሊያስስ ፈጽሞ አይችልም ማለት ነው። ናም ወከዛሊክ አሁንም እዚህ ላይ የሚያነሱት ሹብሃ ምንድነው? አንዱ ብዥታ አላህ Subhanahu Wa Ta'ala ከአርሽ በላይ ነው በሚባልበት ሰዓት ላይ አላህ Subhanahu Wa Ta'ala አርሽ እንደተሸከመው አድርገው ወይም ደግሞ እኛ አህሉ ሱና ወል ጀማዓት ይሄን እንደምንል ተደርጎ የሚወራበት ሁኔታ አለ። ይሄም ምን አብጦሊ አልባጢል ነው ማለት ነው። مثلا الامام الطحاوي رحمه الله تعالى ማን ነው ናም ابن ابي العز الحنفي رحمه الله تعالى عقيدة الطحاويያን የአቡ ጃዕፈር الطحاويን ሸርህ ሲያደርጉ ማለት ነው ካስቀመጡት ነገር አንዱ ምንድነው የአላህ Subhanahu Wa Ta'ala ከአርሽ በላይ መሆን ሲያሰብቱና ሲያረጋግጡ አላህ ከአርሽ በላይ መሆኑ ከአርሽ ፈላጊ ነው ማለትን ፈጽሞ ወስልዛም አያደርግም ይላሉ። ለምን ከተባለ ለምሳሌ السماء فوق الارض ይባላል። ሰማይ ከመሬት በላይ ነው ማለት ነው። ነገር ግን ከሰማይ ከመሬት በላይ ነው ማለት መሬት ላይ የተቀመጠ ነው ማለትን አያስይዝም ፈጽሞ ማለት ነው። አሁንም አላህ ከአርሽ በላይ ነው ማለታችን አላህ Subhanahu Wa Ta'ala አርሽ ላይ ቁጭ ብሏል ማለታችንን ፈጽሞ ወስልዛም አያደርግም ማለት ነው። ወከዛሊክ የአላህንም ከጃይነት አያሳይም። ለምሳሌ ሰማይ ከመሬት በላይ ነው ቢባል ሰማይ ከመሬት ከጃይ ነው ማለትን ፈጽሞ አስቲዛም አያደርግም አያስይዝም ማለት ነውና ይሄ እንደው ከፍጡር አኳያ እንኳን ግልጽና ይፋ የሆነ ነገር ነው።
አላህ ስብሓነሁ ወተዓላ ፈውቀ ሰማዋቲሂ ፈውቀ አርሺህ ከሰማያቱ በላይ ከአርሽ በላይ ነው ማለት ነው። ናም አሁንም ሌሎች የተለያዩ ማደናገሪያዎችና ሹብሃዎችን ከቁርአንም ከሐዲስም እየመዘዙ የሚያወጡበት ሁኔታ አለ። እነዚህን ሁሉ ሰለፎቻችን ተውጂህ ያደረጉባቸውን መንገድ በአግባቡ ማጤንና መመልከት ያስፈልጋል ማለት ነው። እና አምላካችን አላህ Subhanahu Wa Ta'ala በዚህ መልኩ ሰባት ቦታ ላይ ኢስታዋ የሚለውን በመጠቀም ከአርሽ በላይ ከፍ ያለ መሆኑን ነግሮናል ማለት ነው። ይህ እንግዲህ ግልጽ በሆነ መልኩ አምላካችን አላህ ከአርሽ በላይ መሆኑን የገለጸበት ነው ማለት ነው። ሌሎችም ቦታዎች ላይ ለምሳሌ አላህ ሱረቱ ፋጢር ላይ ኢለይሂ የስዐዱ አልከሊሙ ጠይቡ ወልዐመሉ ሷሊሑ የርፈዑሁ ይላል። ኢለይሂ ወደሱ ማለት ወደ ማን ነው? ወደ አላህ። ይህንን ደግሞ አብዱላህ ብን አባስ ረዲየላሁ ተዓላ አንሁ ሰሂሁል ቡኻሪ ላይ በሰበተና በተረጋገጠው መልኩ ኢለላህ ብለው ተርጉመዋል ማለት ነው። ወከዛሊክ አልኢማም አጠበሪን ተፍሲራቸውን ማየት ይቻላል። ወከዛሊክ አልኢማም አልበጋዊንም የሁሉንም ተፋሲሮችን መመልከት ይቻላል ማለት ነው። ኢለይሂ ኢለላህ ወደ አላህ የስዐዱል ከሊሙ ጠይብ ጥሩ የሆነ ስራ ማን ጥሩ የሆነ ንግግር ይወጣል ነው። ወደ አላህ የሚወጣው ጥሩ ነገር ብቻ ነው። መጥፎ ተመላሽ ነው የሚሆነው። ወልዐመሉ ሷሊሑ የርፈዑሁ መልካም ስራም ያንን መልካም ንግግርን ከፍ ያደርገዋል ማለት አላህ ይናገራል ማለት ነው። ይህም እንግዲህ ሱዑድ ወይም መውጣት የሚባለው ከታች ወደ ላይ ነው። ኢዘን አምላካችን አላህ Subhanahu Wa Ta'ala ፈውቀ ሰማዋቲ ፈውቀ ኸልቂ ከፍጡሮቹ በላይ ነው የሚለውን ይመራናል ማለት ነው። ወከዛሊክ አምላካችን አላህ Subhanahu Wa Ta'ala ሱረቱ አልመዓሪጅ ላይ ማለት ነው ቁጥር 4 ላይ ሚላል ተዕሩጁል መላኢከቱ ወሩሑ ኢለይሂ ፊ የውሚን ካነ ሚቅዳሩሁ 50,000 ሰነ ይላል። ተዕሩጁል መላኢከቱ መላኢካዎች ያርጋሉ። ወሩሑ ሩሕም እንደዚሁ ያኒ ጅብሪል አለይሂ ሰላቱ ወሰላም ያርጋል። ኢለይሂ አይ ኢለላህ ወደ አላህ Subhanahu Wa Ta'ala ያርጋል በማለት ይናገራል። አሁንም ዑሩጅ የሚባለው ወይም ደግሞ ማረግ የሚባለው ሚን ተሕት ኢላ ፈውቅ ነው፣ ከታች ወደ ላይ ነው ማለት ነው። ኢዘን ይሄም የቁርአን አንቀጽ አምላካችን አላህ Subhanahu Wa Ta'ala ፈውቀ ኸልቂህ መሆኑን ይመራናል ማለት ነው። ሌሎችም አዲላዎችን ዘክረን አንጨርሳቸውም። ቁርአን ላይ ያሉ ማስረጃዎች ብቻ የአላህ Subhanahu Wa Ta'ala ዑሉው የሚመሩ በጣም ብዙ የቁርአን አያዎች አሉ። እኛ በነዚህ እንብቃቃለን ማለት ነው። አላህ Subhanahu Wa Ta'ala መላእክቶችን ራሱ ያኒ እነሱን ዒባዳቸውን አምልኳቸውን በሚገልጽበት ሰዓት ላይ የኻፉነ ረበሁም ሚን ፈውቂሂም የኻፉነ ረበሁም ጌታቸውን ይፈራሉ ሚን ፈውቂሂም ያኒ ከበላያቸው ሲሆን ይላል ማለት ነው። እና አምላክ አላህ Subhanahu Wa Ta'ala ፈውቀ ሰማዋቲ ፈውቀ ኸልቂ ከፍጥራኖቹ በላይ ነው ማለት ነው። ይህንን ብሎ ማመን በአላህ Subhanahu Wa Ta'ala ከማመን ይመደባል። በአላህ ማመን ደግሞ ከስድስቱ የኢማን ነጥቦች አንዱ ነው። ነብያችን ሰለላሁ ዐለይሂ ወሰለም ለጅብሪል ዐለይሂ ሰላቱ ወሰላም ኢማን ምንድነው ብሎ ሲጠይቃቸው አንተ ሚነ ቢላህ በአላህ ልታምን ነው በመጀመሪያ ደረጃ አንተ ሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቢልቀደሪ ኸይሪሂ ወሸሪሂ ብለውታል ማለት ነውና ስድስቱን የኢማን ነጥቦች ዘክረውለታል። ከነዛ የመጀመሪያው ኢማን ቢላህ በአላህ ማመን ነው። በአላህ ማመን ማለት ደግሞ በአላህ ሩቡብያ ኡሉሂያ እስማኡ ሲፋት ማመን ነውና ከአላህ ስያሜዎች ያኒ ከአላህ Subhanahu Wa Ta'ala ባህሪያቶች የሚመደበው አንዱ ኡሉሙላሂ ዐላ ኸልቂህ አላህ በፍጡሮቹ ላይ ከፍ ያለ መሆኑ ነው ማለት ነው። ስለዚህ በዚህ ማመናችን በአላህ ኡሉው ማመናችን አንደኛ ተስዲቅ በኪታቢላህ ወተስዲቅ ቢሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም በቁርአን እውነት ማለት በነብያችን ሰለላሁ ዐለይሂ ወሰለም ሐዲስ እውነት ማለትና በአላህም ማመን ነው ማለት ነው። ናም ነብያችንም ሰለላሁ ዐለይሂ ወሰለም ይሄንን አላህ Subhanahu Wa Ta'ala ከፍጡሮቹ በላይ መሆኑን ማመንን ከኢማን አድርገው መድበውታል ማለት ነው። ከማ ፊ ሰሂህ ሙስሊም ላይ እንደተረጋገጠው ምን ሐዲስ ሙዓዊያ ቢን አልሐከም ረዲየላሁ ተዓላ አን አንዲት ጃሪያና ባሪያ ነበረችው ማለት ነው። ያው ቂሳ አለ ፍየል የምትጠብቅለት ነበረችና ከፍየሎቹ ውስጥ አንዷን አስበልታት መጣች ማለት ነውና ያኒ እንደበላባት ተኩላ እንደበላባት በምትነግረው ሰዓት ላይ ያው ፈየጥሪቡሃ እሷን ይመታታል ማለት ነው። የዚህን ጊዜ ሰው ተለቅስበት ሰዓት ላይ ያው እሱ ተጸጽቶ እሷን ነፃ ማድረግን ከፋራ ይሆንለት ዘንድ ነፃ ማድረግን ሲፈልግ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጥቶ አማከራቸው ማለት ነውና ነብያችን ሰለላሁ ዐለይሂ ወሰለም አንጣት እጠይቃታለሁ ብለው ጠየቋት ማለት ነው። ሁላችንም እንቀዋል ሐዲሱል ጃሪያህ ነው እና ለመጀመሪያ ጊዜ ጠየቋት አይነላህ አላህ Subhanahu Wa Ta'ala የት ነው ብለው ጠየቋት። እሷ ምን ብላ መለሰች? ቃለት ሰማ አላህ Subhanahu Wa Ta'ala ከሰማያት በላይ ነው ብላ መለሰችላቸው ማለት ነው።
وكذلك من أنا أنس ማነኝ ብለው ጠየቋት ማለት ነው قالت አንተ ረሱሉላህ አንተ መልእክተኛ ነህ ብላ መለሰችላቸው ማለት ነው የዚህን ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት አዕቲቀሃ ፈኢንሃ ሙእሚና ነፃ አድርጋት እሷ አማኝ ነች ብለው ሸሂደ ለሃ ቢልኢማን በኢማን መሰከሩላት የአላህ Subhanahu Wa Ta'ala ከሰማያት በላይ መሆኑን በማረጋገጧ ወከዛሊክ የረሱላችንን ሰለላሁ ዐለይሂ ወሰለምን ነብይነት ማረጋገጧ አላህ Subhanahu Wa Ta'ala ዑሉ ያለው ወይም ደግሞ በፍጥሮቹ ላይ ከፍ ያለ መሆኑን በማመኗ በኢማን መስከረውላታልና هذا من الايمان بالله ይሄ በአላህ Subhanahu Wa Ta'ala ከማመን ይመደባል ማለት ነው በዚህ ላይ ቅንጣት ታክል ሸክና ጥርጣሬ ሊኖረን ፈጽሞ አይገባም አማኝ የሆነ አካል በዲኑ ላይ አይጠራጠርም በእምነቱ ላይ አይጠራጠርም انما المؤمنون الذين آمنوا بالله ورسوله ሙእሚናኖች ማለት እነዛ በአላህ ያመኑ በመልእክተኛውም ሰለላሁ ዐለይሂ ወሰለም ያመኑ ثم لم يرتابوا ከዛም ያልተጠራጠሩ ይሆኑ ናቸው ይላል አላህ Subhanahu Wa Ta'ala እና ሌላ ኢርቲያብ አያስፈልግም ያቂንና እርግጠኛ መሆን ያስፈልጋል ማለት ነው ኸይረን ነብያችን ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ የአላህ Subhanahu Wa Ta'ala ዑሉ አላ ኸልቂ በፍጥሮቹ ላይ ከፍ ያለ መሆኑን ገልጸዋል ተናግረዋል ማለት ነው ለምሳሌ ሐዲስ አልጃሪያ ያሳለፍነው ሐዲስ ሰሂህ ሙስሊም ነብያችን ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala ከአርሽ በላይ መሆን ኢቅራር በማድረግ እና በማረጋገጥ የሱን ዑሉ ያስተማሩበት ነው ማለት ነው ወከዛሊክ الامام البخاري ومسلم امام البخاري እና ኢማም ሙስሊም በዘገቡት ሐዲስ ላይ ማለት ነው من حديث ابي هريره رضي الله تعالى عنه ተይዞ من بلوان إن الله كتب في كتابه يوم خلق الخلق أو لما قضى الله الخلق كتب في كتابه الله سبحانه وتعالى فترة على بفترة جزء السوزن دبال مصحف صافة يا السوزن دبال مصحف معناه لو حل محفوظ የሚባለው ነው እሱ ላይ ጻፈ ነው ምን ጻፈ إن رحمتي سبقت غضبي የኔ እዝነትና ርህራሄ ቁጣዬን ቀድማለች ብሎ ጻፈ አላህ Subhanahu Wa Ta'ala መውሱፍ بصفة الرحمة والغضب እዚህም ላይ እንደምናገኘው አምላካችን አላህ በዝነት ባህሪና በመቆጣት ባህሪ የተገለጸ መሆኑን ነው ማለት ነው አህሉ ሱና ወልጀማዓዎች በቁርአንና በሐዲስ የሰበቱ የተረጋገጡ የአላህን Subhanahu Wa Ta'ala ስምና ባህሪያቶችን ለአላህ ተገቢ በሆነ መልኩ ያለ ተሽቢህ ያለ ተምሲል ያለ ተክይፍ ያረጋግጣሉ ማለት ነው ከነዛ ውስጥ አንዱ ሲፈቱ አርህማና ሲፈቱ الغضب ነው ማለት ነውና አላህ Subhanahu Wa Ta'ala ኢነ ረህመቲ ሰበቀት غضبي የኔ ርህራሄ ቁጣዬን ቀድማለች አንድን ሰው ምንም ብቆጣበትም እንኳን ማለት ነው ወደኔ የሚመለስ ከሆነ እኔን ምህረት የሚጠይቅ ከሆነ እምረዋለሁ ማለት ነው አላህ Subhanahu Wa Ta'ala ለምን ይሄ የአላህ Subhanahu Wa Ta'ala ርህራሄ ሲዛም ስለሚያደርግ ማለት ነው فهو አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ያ መጽሐፍ عنده እሱ ዘንድ ይገኛል فوق العرش ከአርሽ በላይ እሱ ዘንድ ይገኛል ማለት ተናግረዋል ማለት ነው ይሄ ግልጽና ሰሪህ የሆነ የአላህ Subhanahu Wa Ta'ala فوق العرش መሆኑ ወይም ደግሞ ከአርሽ በላይ መሆኑን ዑሉውን የሚያመላክት የሆነ ሐዲስ ነው ማለት ነው وكذلك መልእክተኛው ሰለላሁ ዐለይሂ ወሰለም الامام البخاري ومسلم በዘገቡት ሐዲስ ላይ ሐዲስ አቢ ሰዒድ አልኹድሪ رضي الله عنه ከአቡ ሰዒድ አልኹድሪ ተይዞ ማለት ነው ምን ብለዋል አላ ተእመኑኒ وانا امين من في السماء ياتيني خبر السماء صباحا ومساء አላ ተእመኑኒ አታምኑኝም ምን አሉ እምነት አትጥሉብኝም ምን وانا እኔ አሚኑ ታማኝ ሆኜ ሳለሁ من في السماء ከሰማያት በላይ ያለው የሆነው አምላክ የአላህ Subhanahu Wa Ta'ala ታማኝ ሆኜ ሳለሁ አታምኑኝም ወይ አሉ ያቲኒ የሚመጣኝ ሆኖ ሳለ خبر السماء የሰማይ ዜናና ወሬ ሰባህን ወመሳን በንጋትና እንደዚሁ በመሽት ማለት ነው የሚመጣኝ ሆኖ አላህ Subhanahu Wa Ta'ala በወህዩ ላይ አምኑኝ ሳለ እናንተ አታምኑኝም ወይ በማለት መልእክተኛው ሰለላሁ ዐለይሂ ወሰለም የአላህን Subhanahu Wa Ta'ala ከአርሽ በላይ መሆን ገልጸዋል ማለት ነው ይህም ግልጽ የሆነ አላህ Subhanahu Wa Ta'ala فوق العالم ከዓለም በላይ መሆኑንና فوق الخلق ከፍጥሮቹ በላይ መሆኑን የሚጠቁም የሆነ ሐዲስ ነው ማለት ነው وكذلك رسولنا صلى الله عليه وسلم سنن اصحاب السنن الاربعه አራቱ የሱነን ባለቤቶች አቡ ዳውድ ትርሙዚ ነሳኢና ኢብኑ ማጀህ ባስተላለፉት ሐዲስ ላይ من حديث سلمان الفارسي رضي الله تعالى عنه ከሰልማን الفارسي በተያዘው ሐዲስ ማለት ነው ረሱላችን صلى الله عليه وسلم من بلوان إن الله يستحيي من عبده إذا رفع يديه إليه أن يردهما صفرا قالوا إن الله سبحانه وتعالى حي كلمة الله وجمرة حي
የሐያ ባለቤት ነው። ለአላህ ሲፈቱል ሐያ ለሱ ተገቢ በሆነ መልኩ እናሰብታለን። የሐያ ወይም ደግሞ የማፈር ባለቤት ነው። ከሪሙን ቸር የሆነም አምላክ ነው አሉ። አልሐይይ እና አልከሪም ኢስማኒ ሚን አስማኢላሂ ተባረከ ወተዓላ ከአላህ ስያሜዎች ውስጥ የሆኑ ስሞች ናቸው። የዱላኒ አላ ዛቲላህ በአላህ ዛት ላይ የሚጠቁሙ ናቸው ማለት ነው። እና አላህ ስብሐነሁ ወተዓላ ሐይይ እና ከሪም ነው። ሐያ ባለቤትና ቸር የሆነ አምላክ ነው። የስተሕይ ያፍራል አሉ ሚን አብዲሂ ከባሪያው ኢዛ ረፈዐ የደይሂ ባሪያው ሁለት እጆቹን ያነሳ ጊዜ ኢለይሂ ወደሱ ያነሳ ጊዜ ሊለምነው ማለት ነው። ኢለይሂ ወደሱ አሉ ነብያችን ሰለላሁ ዐለይሂ ወሰለም። አضሚሩ ይርጃዑ ኢለላህ ضሚሩ ወደ አላህ ስብሐነሁ ወተዓላ ነው የሚመለሰው። ለምን አضሚሩ ይርጃዑ ኢለል አቅረብ ውጭ ወዳለ ነገር አይመለስም። ዛሬ አሁን ሙአዊላዎች መጡና የጀህም ብኑ ሶፍዋንን አቂዳ የሚያራምዱ የሆኑ አካላቶች ኢላ አምሪሂ አው ኢላ ከዛ እያሉ የተለያዩ ተእዊላቶችንና ተሕሪፋቶችን ያመጣሉ። ይሄ ተሕሪፍ የማን መዝሀብ እንደሆነ ኢንሻአላህ በተወሰነ መልኩ ዳስሳለሁና ኢዛ ረፈዐ የደይሂ ኢለይሂ እጆቹን ወደሱ ያነሳ ጊዜ አሉ። እጅ ወደ ማን ነው የሚነሳው? ወደ አላህ ነው የሚነሳው። ለምን የሚለመነው አላህ ስለሆነ፣ ሙስሊሞች ካለህ ውጭ ያለን ስለማይለምኑ ኢባዳ ስለሆነ ይሄ ዱዓ ለአላህ ብቻ ነው የሚገባው። እና ወደሱ ሁለት እጆቹን ያነሳ ጊዜ አንየሩደሁማ ሲፍረን በባዶ ወይም ደግሞ በዜሮ የሚመልሳቸው ከመሆን ያፍራል አሉ። እንግዲህ አላህ Subhanahu Wa Ta'ala ቸርና ሐያ ያለው የሆነው አምላክ ስለሆነ ባሪያው ወደሱ ሁለት እጆቹን አንስቶ ከለመነው በባዶ አይመልሰውም፣ በዜሮ አይመልሰውም፣ ይሰጠዋል ማለታቸው ነው አለይሂ ሰላቱ ወሰላም። ይሄ የአላህን ቸር መሆንና የአላህ Subhanahu Wa Ta'ala ለባሮቹ አዛኝ መሆኑን የሚያመላክት ከመሆኑን ባሻገር እጅ የሚነሳ ወደ አላህ መሆኑን አላህ Subhanahu Wa Ta'ala ከላይ ያለ መሆኑን ያመላክታል ማለት ነው። እና በአሁኑ ሰዓት ላይ እንደውም ጀማዓቱ አልአህባሽ ሀዳሁሙላህ አላህ Subhanahu Wa Ta'ala ይምራቸውና እጅ ወደ ሰማይ የሚነሳው ሰማይ የዱዓ ቂብላ ሆኖ ያኒ የዱዓ ቂብላ ስለሆነ ነው እንጂ አላህ Subhanahu Wa Ta'ala ከሰማይ በላይ ስለሆነ አይደለም ይላሉ። ماذا يفعلون بهذا الحديث በዚህ ሐዲስ ምንድነው የሚያደርጉት? ለምን መልእክተኛው ሰለላሁ ዐለይሂ ወሰለም አላህ ሐይና ከሪም ነው ብለው ስለ አላህ ነው እያወሩ ያሉት። يستحي من عبده إذا رفع يديه إليه እያሉ ነው አይ ኢላላህ። ምክንያቱም ወደ አላህ Subhanahu Wa Ta'ala ነው የሚመለሰው ضميሩ ማለት ነው። ለምን ከስመ ዛሂር በኋላ ሐይና ከሪም የሚለው ስም አልፏል፣ ከዛ ضميሩ መጣ። የዚህን ጊዜ ضمير ማለት ራሱ ተውላጠ ስም ማለት ነው። ያንን እስመ ዛሂሩን ተክቶ የመጣ የሆነ ስም ማለት ነው። ስለዚህ አምላካችን አላህ Subhanahu Wa Ta'ala ከአርሽ በላይ ነው። ይሄንን አቅረበል መራጀ ብሉጉል መራም ላይ ስለ ዱዓ ኢብኑ ሐጀር አልአስቀላኒ የሚያወሩበት ባብ ላይ ሄዶ አኺረል ባብ ላይ መመልከት ይቻላል ማለት ነው። አምላካችን አላህ Subhanahu Wa Ta'ala ከአርሽ በላይ ነው፣ ከፍጡራኖቹ በላይ ነው ማለት ነው። ይሄ አላህ በቁርአን የነገረን ነብያችን ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ያስተማሩን የሆነና ዑለማኡል ኢስላም ቀደምቶቻችን ሰዎቻችን የተባዙበት የሆነው መንገድ ነው ማለት ነው። እና እንዳልኩት በርካታ የቁርአን ሐዲስ ማስረጃዎች አሉ፣ ግን ሁሉንም ማስረጃዎችን አዲላዎችን በአንድ ላይ መጥቀም አይቻልም። ለምን በጣም ብዙ ከመሆናቸው አኳያ ሰዓት ይጠበናል ማለት ነው። ናም እና ምንድነው እዚህ ላይ እኔ ሳላነሳ ማላልፈው ነገር የአላህ Subhanahu Wa Ta'ala ባህሪያቶችን በምናጸድቅበት ሰዓት ላይ አላህ በቁርአን በሐዲስ የተረጋገጠለትን ባህሪ ለአላህ ስናረጋግጥ ዛሬ ሙሸቢሃዎች ይላሉ፣ ሙአዊላዎች ናቸው፣ ሙጀሲማዎች ናቸው ኢላ አኺሪህ በርካታ ንግግሮችን ነው የሚናገሩት። ይህ እንግዲህ ቀደምቶቻቸውም የተናገሩት የሆነው ንግግር ነው። መሰረቱ አህሉ ሱና ወል ጀማዓዎችን ሙሸቢሃዎች፣ ሙጀሲማዎች እያሉ ሲወርፉ ነበረ ማለት ነው። ወልያዙ ቢላህ በመልካምነት በተለይ በአሁኑ ሰዓት ላይ የመጡት አህባሾች አላህ ሂዳያውን ይስጣቸው እንጂ ታላላቅ ዓሊማዎችን ዑለማዎችንና አይማዎችን ሁሉ በተጅሲምና በተሽቢህ የሚወርፉበት ሁኔታ ነው ያለው። والله እኔ በጣም ከሚያሳዝነኝ ከሚያስገርመኝ ማለት ነው ከአንድ አህባሽ ጋር የተወያዩ ባለሁበት ሁኔታ ላይ ያንድን ቀደምት የሆነ ከሰለፎች የሆነ ዓሊምን አተር ነቅ አደረኩኝ ማለት ነው። የሱም የኢማም ዑስማን ብን ሰዒድ አዳሪሚ ረሂመሁላሁ ተዓላ የሳቸውን ነው። ኢማሙ አህሊ ዘማኒ የተባሉ ናቸው በዑለማዎች ማለት ነው። የዘመኑ በሱ ዘመን የነበሩት ዑለማዎች ኢማምና መሪ የተባሉ ኢማሙ ዱንያ ፊ ዘመኒሂ የተባሉ ናቸው ማለት ነው። በዑለማው ጀርህ በመሰረት ስንሄድ ማለት ነው። በዑለማው ጀርህና ወተዕዲል እነሱ ባስቀመጡት መልኩ ስንሄድ ማለት ነው። ምክንያቱም ሰዎችን የሚተቹትም የሚወድሱትም ዑለማዎች ናቸው፣ እኛ ተራዎቹ አካላቶች አይደለንምና በዚህ መልኩ የተወደሱትን አልኢማም ዑስማን ብን ሰዒድ አዳሪሚን ሙጀሲም ናቸውና የእሳቸውን ነቅል አልቀበልም ያለበት ሁኔታ አለ ማለት ነው። والله المستعان እንግዲህ ሰዎቹ ለስሜታቸው የሚስማማላቸውን እና የተለያዩ አስማኡ ሲፋት ላይ ድርጫ
ያሳዩ የሆኑ ወይም ደግሞ የተንዳለጡ የሆኑ ዓሊሞችን ነው የሚከተሉት ወልአያዙ ቢላህ ማለት ነውና እነዚህን ሰዎች ልንጠነቀቃቸው ከነሱ ጥንቃቄ ልናደርግ ይገባናል ማለት ነውና ምንድነው አልኢማም محمد بن سلمة عفوا الإمام نعيم بن محمد نعيم بن محمد شيخ الإمام البخاري رحمه الله تعالى الإمام البخاري شيخ ويمدن ممهري هونت نعيم بن محمد يتسنيت مالتنا عالم الله سبحانه وتعالى إذن الله تشوفنا من يلالو من أنكر ما وصف الله به نفسه أو وصفه به رسوله صلى الله عليه وسلم فقد كفر يلالو من أنكر يوجز هنا أكالالو ما وصف الله به نفسه الله سبحانه وتعالى بس راسني جلس أبتي هنا والنجر يوجز أو وصفه به رسوله صلى الله عليه وسلم وإما لك تنيو الله يجلس أبتي هنا بحري يوجز إنكار هذا الرجل لمثال استواء الله كأرش بلا مهون اللهم وصفه لراسن بسو رسولاتهم صلى الله عليه وسلم وصفه تعالى እና ይሄን ኢንካር ያደረገ አላህ ራሱን የገለጸበትን ነብያችንም አላህ ራሱን ያኒ አላህን የገለጹበት የሆነውን ባህሪ ያወገዘ ፈቀድ ከፈረ በርግጥ ክዷል ይላሉ ከኢስላም ወጥቷል ይላሉ ኩፍር ነው የአላህ Subhanahu Wa Ta'ala ዑሉ ማስተባበል የአላህን ባህሪያቶችን መካድ በቁርአን በሐዲስ ሳቢት እስከሆኑ ድረስ ኩፍርና ክህደት ነው ይላሉ ወመን ሸበህ አላህ Subhanahu Wa Ta'ala ደግሞ ያመሳሰለ በአንደኛው ባህሪው ማለት ነው አላህ Subhanahu Wa Ta'ala በخلቆቹ በፍጥሮቹ ያመሳሰለ የሆነ አካል ማለት ነው ፈቀድ ከፈር ይህም ሰው እንደዚሁ كدوال بمالة الناقرال وليس فيما وصف الله به نفسه أو وصفه به رسوله صلى الله عليه وسلم اللهم هنا ملك تنيو صلى الله عليه وسلم الله يقل صبت بهونه بحر يستدقمو تشبيه يلم ويم دقم عن مساس المبال نقر يلم مالتنا سلذي قلت بهونه ملكو ما شام ملكو الإمام نعيم بن محمد رحمه الله تعالى يقل صلم من دنو الله بقرآن بحديث الرقاقات أتشون يسم بحراتش لله سبحانه وتعالى مثبت اندالبن ይሄ ኢማን እንደሆነ ይሄ መካድ ደግሞ ኩፍር እንደሆነ የአላህን ባህሪያቶች ደግሞ ስናጸድቅ በተምሲል ከሆነ ወይም ደግሞ ሙሸቢሃና ያኒ ሙመሲላ እንደሚባሉት አካላቶች ምናመሳሰል ከሆነ ይሄ ደግሞ ይሄም ኩፍር እንደሆነ ተናግሯል ማለት ነው ነገር ግን የአላህን ባህሪያቶችን ማረጋገጥ ማስበት ይሄ ኢማንና የታዘዝንበት ነገር መሆኑን ገልጸዋል ሼኹ ማለት ነው እና አሁንም የምንላቸው ለጀማዓቱ አልአህባሽ ምንድነው ኢስባቱ አስማኢላህ ወሲፋቲሂ የአላህ Subhanahu Wa Ta'ala ሲያሚዎቹና ባህሪያቶችን ማረጋገጥ لا يقتضي او لا يستلزم التشبيه والتمثيل ተሽቢህንና ተምሲልን ፈጽሞ አያሲዝም ማለት ነው ምክንያቱም የአላህ Subhanahu Wa Ta'ala ባህሪያቶችን ማስበት ተሽቢህን የሚያስይዝ ቢሆን ኖሮ እነሱም ራሱ ሙሸቢሃ ይሆኑ ነበር ማለት ነው ለምን ለአላህ የሚያሰብታቸው ባህሪያቶች አሉ ለምሳሌ ሰምዕን በሰሩን ለአላህ ያሰብታሉ وكذلك እንደዚሁ ከላምን ለአላህ ያሰብታሉ ማለት ነው ቢላ ሰውት ወላ حرف ቢሆንም እንኳን እነሱ ዘንድ አንሱ ነው ጀማዓ ዘንድ ግን ከላም ቢሶት ሙሐርፍ ነው ማለት ነውና እነዛን ሲቀበሉ ሲያሰብቱ وكذلك እኔ እንደውም በቅርቡ ከነሱ ጋር የተወያዩሃቸው የአህባሽ መሪዎች የአላህን ርህራሄ ሁሉ እንደሚያጸድቁ ነው ያኒ ከነሱ የተረዳሁትና የሰማሁት ማለት ነው እኛ እስከዛሬ እንደምናውቀው ያኒ ሱፊያዎች አሻኢራዎች ሰባት የአላህን ባህሪያቶችን ያሰብታሉ ከዚህ ውጭ ያለውን وكل نص اوهام التشبيه اوله وفوض ورم تنزيها ማንኛውም ቁርአንና ሐዲስ ላይ ያለ ጥቅስ ቢሆንም የአላህን Subhanahu Wa Ta'ala ያኒ ባህሪ በተመለከተ ማለት ነው ተሽቢህን የሚያስጠረጥር ከሆነ እንደው በሙጀረድ الوهم ማለት ነው በጥርጣሬ ብቻ የሚያስጠረጥር ከሆነ አዊልሁ ተአዊል አድርገው አው ፈዊት ወይም ደግሞ ወደ አላህ አስጠጋው አላህ ይወቅ እያልክ ሄድ ተጓዝ ወሩም ተንዚሃን በዚህ ተግባርህም አላህን ማጽዳትን አስብ በማለት ይላሉ ማለት ነው ይሄንን ነው የምናውቀው ነገር ግን የአላህን ርህራሄ አዛኝነት ሁሉ እንደሚያሰብቱ ነው እየሰማን ያለ ነው ማለት ነው ይሄን የሚያሰብቱ ከሆነ ደግሞ ለአላህ ርህራሄን ለሱ ላይቅና ተገቢ በሆነ መልኩ የፍጡርን በማይመስል መልኩ የሚያረጋግጡ ከሆነ ሌሎቹንም የአላህ Subhanahu Wa Ta'ala ባህሪያቶችን በዚህ መሰረት ሊቀበሏቸው ይገባል ማለት ነው አለበለዛ እነዛን ሰባት ባህሪያቶችን አስብተው ሌሎቹን የሚያስወግዱ ከሆነ ተናቁጥ ነው የሚባለው ማለት ነው አልፈርቅ بين المتماثلين በሁለት ተመሳሳይ ነገሮች መካከል መነጣጠን ተናቁዱን ይባላል እርስ በርስ መጣረስና መፋለስ ነው ማለት ነው ይሄ ደግሞ ሚያጠሊል ባጢል ከንቱ የሆነ መረጃ ይቅርና ጤናማ አእምሮ የሚያስወግድ የሆነው ንግግር ነው ወዳላቸውና ወደ አእምሮአቸው ሊመለሱ ይገባል እንላለን ማለት ነው ኸይራን የተወሰኑ የሰለፎቻችን አሳሮች በዚህ ዙሪያ የተናገሯቸውን ጠቅስና ያው ሙሐደራችንን በአላህ Subhanahu Wa Ta'ala ፍቃድ መንቋጭ ይሆናል ማለት ነው
አልኢማሙ አልአውዛኢ ረሂመሁላሁ ተዓላ ዓሊም ሚን ዑለማኢ አሻም ናቸው። እንደውም በዘመናቸው ሻም ሀገር ከነበሩ ዑለማዎች ሁሉ የበላይ የነበሩና ትልቅ ዓሊም ናቸው። ከኢማሙ ማሊክ ተማሪዎች አንዱ ናቸው አልኢማም አልአውዛኢ ረሂመሁላሁ ተዓላ። እና እሳቸው ምን ይላሉ? ኩና ወታቢዑነ ሙተዋፊሩነ ነቁሉ ኢነላሀ ጀለ ዚክሩሁ ፈውቀ ዐርሺሂ ወኑእሚኑ ቢማ ወረደት ቢሂ ሱነቱ ሚን ሲፋቲሂ ይላሉ። ኩና ነበርን ይላሉ። እንግዲህ ኢማሙ አልአውዛኢ ምን አትባኢ ታቢዒን ናቸው፣ ከአትባኡ ታቢዒ የሚመደቡ ናቸው ማለት ነው። ከነ ኢማሙ ሻፊዒ ከነ ኢማሙ ማሊክ ጋር የነበሩ ማለት ነው። እና ኩና እኛ አትባኡ ታቢዒዎች ነበርን፣ ወታቢዑነ ታቢዒዎችም እንደዚሁ ታቢዒዎችን ስላገኙ ማለት ነው። እኛም ታቢዒዎችም ነበርን። ሙተዋፊሩን አይ ከሲሩን በጣም ብዙ ነበርን፣ በአንድ ዘመን ላይ ብዛት ያለን ነበርን አሉ እሳቸው ማለት ነው። ነቁሉ እንል ነበረ ኢነላህ አላህ ጀለ ዚክሩሁ ትውስታው ላቅ ያለ የሆነ አምላክ ፈውቀ ዐርሺሂ ከአርሹ በላይ ነው እንል ነበረ አሉ። አላህ የት ነው እንል ነበረ? ከአርሽ በላይ ነው እንል ነበረ። ወኑእሚኑ እናምናለን አሁንም ቢማ ወረደት በመጣችበት ቢሂ በሱ አሱና የረሱላችን ሰለላሁ ዐለይሂ ወሰለም ሱናና ፈለግ በመጣችበት ሚን ሲፋቲሂ ከአላህ ሱብሓነሁ ወተዓላ መገለጫዎችና ባህሪያቶች የረሱሉላህ ሰለላሁ ዐለይሂ ወሰለም ያኒ ሱናና ፈለጋቸው ሐዲሳቸው በመጣበት ሁሉ እናምናለን። በሁሉ የአላህ ባህሪያቶች በሱና የሰበተ በቁርአን የሰበተ እስከሆነ ድረስ እናምናለን በማለት ይናገራሉ ማለት ነው። ይህ እንግዲህ አልኢማም አልአውዛኢ ረሂመሁላሁ ተዓላ የአትባኡ ታቢዒዎችና የታቢዒዎች አቋም ምን እንደነበረ የአላህ ሱብሓነሁ ወተዓላን የትነት አስመልክቶ የአላህን ከአርሽ በላይ መሆን አስመልክቶ አቋማቸው ግልጽ እንደሆነና ከአርሽ በላይ የነበረ መሆኑን እንደሚያምኑ አጠቃላይ በሌሎችም የአላህ ሱብሓነሁ ወተዓላ ባህሪያቶች እንደሚያምኑ ይገልጻሉ። ይህንን አሰር አልኢማም አልበይሃቂ ረሂመሁላሁ ተዓላ ሰሒህ በሆነ ሰነድ ላይ ዘግበውታል ማለት ነው። አልኢማም አልበይሃቂ ረሂመሁላሁ ተዓላ እንግዲህ አንዳንድ ተእዊላቶች ላይ የወደቁበት አጋጣሚ አለ። ያው ኩሉና ኸጣ ሁላችንም ስተተኞች ነን፣ ስተት ላይ ልንወድቅ እንችላለን። ለምን የሰው ልጅ ፍጹም አይደለም ከአንቢያዎች ውጪ ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን ብለዋል። እኛ አይማዎች በሚሳሳቱበት ሰዓት ላይ ስተቱን ስተት ነው ብለን እንሄዳለን። ይህንን ነብያችንም ሰለላሁ ዐለይሂ ወሰለም አስተምረውናል፣ አይማዎቹም ራሳቸው አስተምረውናል ማለት ነው። አልኢማሙ ሻፊዒ ረሂመሁላሁ ተዓላ ኢዛ ሰሐ አልሐዲሱ ፈሁወ መዝሀብ ይላሉ። ሐዲስ ሰሂህ ሆኖ ከመጣ ያ የኔ መዝሀብ ነው የኔ ጎዳና ነው ማለት ይናገራሉ ማለት ነው። ይሄ እንግዲህ ምን ማለት ነው? አንዳንድ ጊዜ ከሐዲስም ላይ ይስማማላቸው ላይ ገጥምላቸው ይችላል። ለምን ዒልምን ሁሉ ኢሓጣ ስለማያደርጉ ስለማይከቡ ማለት ነው። ስለዚህ የወደቁባቸው አጋጣሚዎች አሉ ማለት ነው። እና ጀማዓቱል አህባሽ እነዛን ዘላቶች እነዛን ድልጫዎችን በመከታተል እነዛን ያኒ አጠቃላይ ሙስሊሞች እንዲቀበሉና እነሱ ያንን እንዲጋቱ የሚፈልጉበት አጋጣሚ አለ። የሰዎችን ስህተት እንዲጋቱ የሚፈልጉበት አጋጣሚ አለ። ይሄ ሚን አብጦሊል ባጢል ነው። እኛ የምንቀበለው ነቅሉን እንጂ እሳቸው ያራምዱ የነበሩትን ከቁርአን ከሐዲስ የተኻለፈ የሆነን አቋም አይደለም ማለት ነው። ማንም ሰው የሚሳሳትበት ሰዓት ላይ ናም የተሳሳተው አን ኢጅቲሃድ ከሆነ አን ተእዊል ከሆነ አንቀስዲ አስሒህ ትክክለኛ ከሆነ እሳቦት ከሆነ አንድ አጅር ይኖረዋል ማለት ነው። ኢጅቲሃድ ያደረገበት ኸጣኡ ይማርለታል ማለት ነው። ያንን ብለን እንጂ የምንሄደው የሰዎችን ኸጣ አንጠጣም አንጋትም ማለት ነው። ናም እና ይህንን አልአስማኡ ወሲፋት በስተኛው ኪታባቸው ላይ አልኢማም አልበይሃቂ አስፈረውታል ማለት ነው። ኸይረን ወከዛሊክ ፈትሑል ባሪም ላይ አልኢማም አልቡኻሪ ረሂመሁላሁ ተዓላ ማን ነው አፍወን አልኢማም ኢብኑ ሐጀር ፈትሑል ባሪ የሚባል መጽሐፍ አላቸው የቡኻሪ ሸርሕ ነው። እዛ ላይ ዘክረውታል። ናም ወከዛሊክ አልኢማም አልዘሀቢ ተዝኪረቱል ሑፋዝ የተሰኘ መጽሐፋቸው ላይ ዘግበውታል ማለት ነው። ያንን ማጥናት እንችላለን ማለት ነው። ወከዛሊክ አልኢማሙ ሻፊዒ ረሂመሁላሁ ተዓላ ምን ይላሉ? አልኢማሙ ሻፊዒ ሙሐመድ ብኑ ኢድሪስ ይባላሉ። ኢነላሀ ተዓላ ዐላ ዐርሺሂ ፊ ሰማኢሂ የቅሩቡ ሚን ኸልቂሂ ከይፈ ሻአ ወአነላሀ የንዚሉ ኢላ ሰማኢ ዱንያ ከይፈ ሻአ ይላል። ኢነላሀ ተዓላ ከፍ ያለው አምላካችን አላህ ዐላ ዐርሺሂ በዐርሹ ላይ ነው፣ ከዐርሹ በላይ ነው። ፊ ሰማኢሂ ዐርሹ ደግሞ ከሰማያቶቹ በላይ ነው አሉ። የቅሩቡ ሚን ኸልቂሂ ከፍጡሮቹ ይቀርባል አላህ ከይፈ ሻአ እሱ በፈለገው መልኩ ሆኖ ከፍጡሮቹ ይቀርባል። በዚህ መልኩ አይባልም። ለምን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስለው ፈጽሞ የሌለ ስለሆነ ማለት ነው። በባህሪው የሚመስለው የለውም። ይህ ማለት የአላህን ባህሪ ማስወገድ ማለት ሳይሆን የአላህን ባህሪ እናጸድቃለን፣ ግን ስናጸድቅ የፍጡሮችን በማይመስል መልኩ እንላለን ማለት ነው እንጂ የአላህን ባህሪያቶችን ማስወገድ አይደለም። ያኒ ምን የሚባለው አላህን ተንዚህ ማድረግ የሚባለው ያ ተዕጢል ነው የሚባለው። እና
يقرب من خلقه كيف شاء ከፍጡሮቹ እሱ በፈለገበት መልኩ ይቀርባል وأن الله ينزل إلى سماء الدنيا ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ እንዳሉት አምላካችን አላህ ወደ ምድራዊ ሰማይ ይወርዳል كيف شاء እሱ በፈለገው መልኩ ይወርዳል አሉ ሲፈተ ኑዙልን ሁሉ ለአላህ Subhanahu Wa Ta'ala አስብተው ነው የሄዱት አልኢማሙ ሻፊዒ ረሂመሁላሁ ተዓላ ይህን የት ላይ እናገኘው ከተባለ አልኢማሙ ዘሃቢ يعني ማነው አልኢማሙ ዘሃቢ ረሂመሁላሁ ተዓላ አልኡሉ ሊልአሊ ለገፋር የሚል መጽሐፍ አላቸው እዛ ላይ ማየት እንችላለን وكذلك ሼኹ አልባኒ اختصار አድርገውት ሙክተሰሩ አልኡሉ የሚባል መጽሐፍ አለ እዛ ላይ መመልከት እንችላለን ማለት ነው ቁጥሩ 176 በዚህ ሙክተሰሩ አልኡሉ የአልባኒን ከሆነ 176 ለማግኘት እንችላለን يعني ቀጥታ የሼኽ ዘሃቢንም ረሂመሁላሁ ተዓላ አልኡሉን ራሱን መመልከት ይቻላል ማለት ነው وكذلك ابن قدامة المقدسي رحمه الله تعالى ደግሞ ኢስባቱ ሲፈት العلو የሚል መጽሐፍ አላቸው የአላህ Subhanahu Wa Ta'ala የበላይነትን ባህሪ ማረጋገጥ የሚል መጽሐፍ አላቸው ቁጥር 108 ላይ ገልጸውታል ይሄንን የኢማሙ ሻፊዒን ንግግር ነቅል አድርገዋል ሄደን መመልከት እንችላለን እና ሌሎችም ዑለማዎች ቀደምቶች በተለይ ሰለፎች ማለት ነው ከዚህ ጋር የሚጠረስ የሆነ አቋም አልነበራቸው ማለት ነው በኋላ ነው ከጊዜ በኋላ ይሄ አቂዳ የመጣው ማለት ነው የነጀህም ኢብኑ ሶፍዋን አትሚዚ የነሱ አቂዳ የመጣው ከዛ የነሱን አቂዳ በመያዝ እንግዲህ አልአሻኢራ ወልማቱሪዲያ ሲያራምዱ ይስተዋላሉ ማለት ነው እንጂ የቀደምቶቻችን አቂዳ ቅድም አልኢማሙ አልአውዛዒ እንደተናገሩት ኩና ወታቢዑና ሙተዋፊሩን ነቁሉ ኢነ አላህ ጀለ ዚክሩሁ ፈውቀ አርሺሂ የሚለው ነው የነሱ አቋማቸው አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ማመናቸው ነው ማለት ነውና አምላካችን አላህ Subhanahu Wa Ta'ala فوق العرش ነው ከአርሹ በላይ ነው فوق ሰማዋቲ ከሰማያቱ በላይ ነው ማለት ነውና ይሄንን ሁሉ ማስረጃ ተዘክሮ ሌሎችም ማስረጃዎች ቢጠቀሱ ማስረጃዎችን ተህሪፍ ማድረግና ማዛባትን ተአዊል ብሎ በመጥራት የአላህ Subhanahu Wa Ta'ala ኡሉውና ሌሎችም ባህሪያቶችን ለማስወገድ የሚሞክሩ አካላቶች አሉ ይሄ ተአዊላቸውና ወይም ደግሞ ይሄ ተህሪፋቸው የአላህ Subhanahu Wa Ta'ala አያዎችን ማጣመማቸው የተከለከለና ሙሐረም በል هو ተሸቡህ ቢልይሁድ በይሁዳዎች መመሳሰል ነው ማለት ነው ለምን ከተባለ ተህሪፍ የይሁዳዎች መንገድ ነው አላህ Subhanahu Wa Ta'ala ቁርአን ላይ ይሁዳዎችን በሚመለከት ምን ብሏል አፈተጥመዑነ አን يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يبدلونه من بعد ما عقلوه وهم يعلمون እናንተ ይሁዳዎች ያምኑልናል ብላችሁ ታስባላችሁ ያላችሁ አላህ Subhanahu Wa Ta'ala ሱሐባዎችን ማለት ነው وقد كان فريق منهم ከነሱ የሆነ ጀማዓ የነበረ ሆኖ ሳለ يسمعون كلام الله የአላህን ንግግር የሚያዳምጡ የሚሰሙ ሆነው ሳሉ ማለት ነው ተውራትን ثم يعني ثم يحرفونه ከዛም የሚያዛቡት ተህሪፍ የሚያደርጉት ማለት ነው ሆነው ሳሉ ማለት ነው من بعد ما عقلوا ካወቁት ከተረዱት በኋላ وهم يعلمون እነሱ እያወቁ እየተረዱ ተህሪፍ የሚያደርጉት ሲሆኑ እናንተ የሚያምኑላችሁ መሆኑን ትገምታላችሁ አትገምቱ እንዲህ አይነት ሰው ሐቅ ተባለ ግልጽ ነው ታወቀ በኋላ እያጣመመ ለስሜቱ ስላልተስማማ የሚጓዝ የሆነ አካል ሂዳያ ይሻለት ማለት ነው وكذلك ሌላ ቦታ ላይ ምን ብሏቸዋል يحرفون الكلمه عن مواضعه ንግግሮችን ከተቀመጡበት ቦታ ተህሪፍ ያደርጋሉ ያዛባሉ ማለት አላህ Subhanahu Wa Ta'ala ተህሪፍ እንደሚያደርጉ ወይም ደግሞ እንደሚያዛቡ ይናገራል ማለት ነው ለዚህም ነው አልኢማም ኢብኑ አልቀይም ረሂመሁላሁ ተዓላ ኑንያቸው ላይ ኑኑ اليهودي ወላሙ አልጀህሚይ ሁማ في وحي رب العرش زائدتان ይላሉ የጀህሚዩ ላምን መጨመር استوى የሚለው ላይ استولى ብሎ ማንበቡ ይህንን መጨመሩ ምንም ለፍዙ ላይ ባያስገኘውም እንኳን በቃል ደረጃ ይህንን ተህሪፍ አድርጎ ማምጣቱ ወላሙ ወኑኑ አልይሁድ የይሁዳዎችም ደግሞ ኑን ይሁዳዎች አላህ Subhanahu Wa Ta'ala ሒጠቱን ነግፊር ለኩም የበይተል መቅዲስን يعني በሩን ግቡ ጎንበስ ብላችሁ وكذلك ደግሞ ወንጀላችን እንዲሰረዝልን ነው የምንፈልገው وقولوا حيطه يعني ሙአላ ሒጠቱን እና ፍላጎታችን ወንጀሎቻችን እንዲሰረዙልን ነው ባሉ በሚላቸው ሰዓት ላይ ያው ምንድነው ያደረጉት እነሱ وقالوا حنطه حنطه ነው የምንፈልገው ነው ያሉት حنطه ማለት حنطه في شعيرة አሉ حنطه يعني ስንዴ في شعيرة በዛው በእንትኗ ውስጥ ያለች በ يعني እንደታሸገች ማለት ነው የስንዴ መያዣ ማለት ነው እንክርዳድ ሊባል ይችላል ይሄሉች ላይ ነው ሊባል የሚችለው እና እዛው ሱምቡላ ውስጥ ወይም ደግሞ ዘላላዋ ውስጥ ማለት ነው ያለችን ስንዴ ነው የምንፈልገው ማለት ነበር ያሉት
ሒጦቱን የሚለውን ሒንጣ ብለው ኑን ጨመሩበት ማለት ነውና የይሁዳዎቹ ኑንና የጀህሚያዎቹ ላም ያኒ በአላህ Subhanahu Wa Ta'ala ወህይ ላይ في ወህይ ረቢል አርሽ ማለት የአርሹ ባለቤት በሆነው አላህ ወህይ ላይ ዛኢዳና ጨማሪዎች ናቸው ማለት ይናገራሉና ይሄ የይሁዳዎች መንገድ ነው የካህዲያኖች መንገድ ነው ዛሬ አህሉ ሱና ወልጀማዓዎችን ይሁዳዎች ናቸው ወሃቢያና ይሁዳ እያሉ የማይገናኘውን ነገር ምስራቅና ምዕራብ የሆነውን ነገር ለማገናኘት የሞከሩበት አጋጣሚ አለ ይሄ ግን ያኒ የይሁዳዎች መንገድ የነሱ መንገድ መሆኑን በግልጽ ፍንትው አድርጎ የሚያስረዳ የሆነ ነገር ነው ማለት ነው ስለዚህ አዩሃ الإخوة والأخوات ያጠቃላይ ለተከበራችሁ ወንድሞችና እህቶች የምመክራችሁ ነገር ምንድነው ማሳስበው ነገር ምንድነው አቂዳችንን ልንይዝ የሚገባው የኪታብ ወሱና الصحيح ከኪታብና ከሱና ነው ልንይዝ የሚገባው ማለት ነው ልክ ሙሐመድ ኢብኑ ጀሚል ዘይን ረሂመሁላህ ተዓላ እንዳሉት خذ عقيدتك من الكتاب والسنة الصحيحة አቂዳህን እምነትህን ያዝ ከቁርአንና صحيح ከሆነ ሐዲስ እንጂ ገሌሽህ እንዲያሉ ገሌሽህ እንዲያሉ ከሚለው አይደለም ፉላን እንዲያለ ገሌ እንዲያለ ከዚህ አይደለም ልትይዝ የሚገባው ማለት ነው ናም ፉላን አላን ከቁርአን ከሐዲስ ከተخالፉ ውድቅ ይሆናሉ ማለት ነው አልኢማሙ ሻፊዒ ረሂመሁላህ ተዓላ اذا خالف قولي قول رسول الله صلى الله عليه وسلم خذوا بقول رسول الله واضربوا بقول عرض الحائط ነው ያሉት ማለት የኔ ንግግር የረሱሉን ሰለላሁ ዐለይሂ ወሰለም ንግግር ተخالፎ ተቃርኖ ከመጣ የረሱሉን ንግግር ያዙ የኔ ንግግር عرض الحائط የአጥር ማለት ጥግ ላይ ጥላችሁት ሄዱ ነው ያሉት ማለት ነው አለይሂ ረህመቱላህ ሁሉም አይማዎቻችን ቀደምቶቻችን በዚህ መልኩ ነው የተናገሩት ማለት ነው ግን የአላህ Subhanahu Wa Ta'ala ስምና ባህሪያቶችን በሚመለከት አቂዳን በሚመለከት ያኒ ቀደምቶቻችን አንድ ናቸው የአላህ ስምና ባህሪያቶችን ለአላህ ማጽደቅና ማረጋገጥ ያስማማቸዋል ስለዚህ ከቁርአን ከሐዲስ ያኒ በቁርአንና በሐዲስ ማስረጃ ነው እምነታችን ልንይዝ የሚገባው ከዛልክ የሰለፎቻችን ፈህምና ግንዛቤ አለ ዑለማዎቻችን ጽፈውልናል እነዛን መቅራት እና መከታተል ነው የሚጠበቅብን ማለት ነው ይሄ በጣም ወሳኝና አንገብጋቢ የሆነ ነገር ነው በተለይ በአሁኑ ሰዓት ላይ ፊትና በበዛበት የተለያዩ የቢድዓ አንጃዎች የጥመት አንጃዎች በበዙበት ሰዓት ላይ ቁርአንና ሐዲስን ጥብቅ አድርገን መያዛችን እሱ ነው እኛ ነጃ ሊያወጣን የሚችለው ኢትሳሙ ቢሱነቲ ነጃ ሱናን አጥብቀን መያዝ ነጃ መውጫው እሱ ነው ፈላህ መውጫው እሱ ነው ማለት ነው ለዚህም ነው ኢማሙ ማሊክ ረሂመሁላህ ተዓላ የረሱላችን ሰለላሁ ሱናና ፈለህ በኑህ መርከብ ይመስሏታል ማለት ነው السنة سفينة نوح رسول الله صلى الله عليه وسلم ሱና የኑህ መርከብ ነች ይላል መረኪበሃ ነጃ እሷን የጋለባት የሆነው ነጃ ይጣል ومن تخلف عنها غريقا ከሷው ኋላ የቀረ ደግሞ የተንጓደደ ደግሞ ይሰምጣል አሉ ምክንያቱም የኑህ አለይሂ ሰላቱ ወሰለም ሰፊናና መርከብ ላይ ወይም ደግሞ ጀልባ ላይ የተሳፈረ ሁሉ ነጃ ወጣል ከሷ ተخلف ያደረገ ሁሉ ደግሞ غرቋል ማለት ነው የኑህ አለይሂ ሰላም ልጅ ሳይቀር ከነዓን ኢብኑ ሰልማን ማለት ነው ስለዚህ የረሱላችን ሰለላሁ ዐለይሂ ወሰለም ሱና ልክ እንደ ኑህ አለይሂ ሰላም መርከብ ነችና እሷን አጥብቀን ልንይዝ ይገባል አቂዳችንን ከዛ ልንይዝ ይገባል እንጂ የሰዎችን አቅልና አረዳድ መከተል የለብንም ማለት ነው እገሌ እንዲህ አለ ይሄን አይደለም ልንከተል የሚገባው ዲን በቂለ ወቃል የሚያዝ ወይም ደግሞ ወከዛሊካ ያኒ በኡቁል የሚያዝ አይደለም ማለት ነው ለምን ዲን በኡቁል አይደለም በአእምሮ አይደለም የተቀመጠው አቅላችን ብቻማ በቂ ቢሆን ኖሮ አላህ ቁርአን ሐዲስን ባላወረደ ነበር ነቢያቶችን ባላከ ነበር ሁላችንም በአቅላችን እንመራ ነበር ነገር ግን አቅል ሁሉ አንድ አይደለም አቅል ሁሉም በአንድ ደረጃ አያስብም ስለዚህ ከዚህ አኳያ አላህ Subhanahu Wa Ta'ala ዲንን ረሱሎችን መልእክተኞችን ልኮ ቁርአን ሐዲስን አውርዶ ማለት ነው ሌሎችም ነቢያቶች መጽሐፎችን አውርዶ በዛ የሰው ልጆች እንዲመሩና የአላህ Subhanahu Wa Ta'ala ህግ እንዲያውቁ ጌታቸውን እንዲያውቁ አድርጓል ማለት ነው ስለዚህ እምነታችንን ከቁርአን ከሐዲስ እንያዝላለሁኝ ያንን የቁርአን ሐዲስን ደግሞ በሰሃባዎች ግንዛቤ ለምን አላህ ቁርአን ላይ فإن آمنوا بمثل ما آمنتم به فقد اهتدوا ስለሚል ማለት ነው እናንተ ባመናችሁበት አምሳያ ካመኑ ይላቸዋል ሰሃቦችን ሌሎቹ እናንተ ባመናችሁበት አምሳያ ካመኑ በእርግጥም ተቀንተዋል ይላል ስለዚህ ቅናቻ ሊገኝ የሚችለው ቁርአንና ሐዲስንም ልክ እንደ አህባሾች እየመጀረጡ በራስ ራእይና አስተያየት በመተርጎም ከሆነ ያው ገደል መግባት ነው የሚገኘው የግድ ያ ቁርአንና ሐዲስ በፈህም ሰለፍ በፈህም الصحابه በሰሃቦች ፈህም መለጎም አለበት ማለት ነው ከነሱ በኋላ የመጡት አካላቶች የሰሃቦችን ፈህምና ግንዛቤ ተከትለው ያንን ይዘው ነው ሸርህም ያደርጉት እንጂ ከሰሃቦች ውጪ ያለ ሌላ ነገር ሊያመጡ አይችሉም ማለት ነው አሁን እዚህ ላይ ልንነቃ የሚገባው ወንድሞችና እህቶች በአሁኑ ሰዓት ላይ አህባሾች ምን ያደረጉ ያደናገሩ ይገኛሉ ማህበረሰቡን
ሰለፎች በሚል በሰለፎች ዘመን የነበሩ የሆኑ የአስማኡ ሲፈት ድልጫ ያለባቸው አቂዳ መንሸራተት ያለባቸው ወበማ የጀህሚያዎች አመራሮች ሁሉ ሊሆኑ ይችላሉ ማለት ነው እና እነዛን በማውጣት 200 ላይ የሞተ 100 ምናምን ላይ የሞተ እያሉ ማህበረሰቡን ለማታለል የሚሞክሩበት ሁኔታ አለ ማለት ነው እንዳንታለል አንድ ሰው በሰለፎች ዘመን ስለነበረ ያ ሰው ቅዱስ ሊሆን አይችልም ሰለፍ ሷሊህ ሊባል አይችልም ሲጀመር ሰለፍን በሁለት ይከፍሉታል ዑለማዎች ሰለፍ ሷሊህ እና ሰለፍ ጣሊህ ብለው በሁለት ይመድቡታል እኛ የምንከተለው ሰለፍ ሷሊህን ነው መልካሞቹን ቀደምቶች እንጂ ሰለፍ ጣሊህን አይደለም መጥፎዎቹን ቀደምቶች አይደለም ለምሳሌ ጀህም ኢብኑ ሶፍዋን የጀህሚዮች መስራች ከሱ በፊት ጃዕድ ኢብኑ ዲርሃም የሚባል በታቢዒዮች ዘመን እስታን ለመጀመሪያ ጊዜ ያስተባበለ የሆነ ግለሰብ እሱ ነው ጃዕድ ኢብኑ ዲርሃም ከሱ ጀህም ኢብኑ ሶፍዋን ያዘ ከዛ እያለ እንግዲህ ኢላ አኺሪህ እነዚህም አህባሾች ከዛው ነው የያዙት ማለት ነው ስለዚህ እንደዚህ አይነት አካላቶችን ነቅል በማድረግና በመጥቀስ ቁጥሩን ብቻ 100 ምናምን ላይ የተወለደ 200 ላይ የተወለደ ይሄን ያህል የሞተ እያሉ ማህበረሰቡን ለማታለል የሚሞክሩበት ሁኔታ አለ እኛ እንዳንታለል ያኒ እንዳንሸወድ ማለት ነው ከሰሃባዎች ነው መያዝ ያለብን ያኒ በሰሃቦች ግንዛቤ ለምን አብዱላህ ኢብኑ መስዑድ ራሱ ሲመክሩ ምን ይላሉ ቢድዓ በሰፋበት ዘመን ኢና ነቅተዲ ወላ ነብተዲ እኛ እንከተላለን እንጂ የሞቱትን የቀደምቱትን አሁን አዲስ የምናመጣ ነገር አይደለንም የምንጀምር ነገር አይደለንም ይላሉ ያኒ እኛ እክትዳ ብቻ ነው ያለብን ያለፉትን መከተል ብቻ ነው ያለብን ይላሉ ወነተቢዑ ወላ ነብተዲዑ ያለፉትን መከተል እንጂ አዲስ ኢብቲዳ የምናደርግ የምንፈልስፍ አይደለንም ይላሉ ስለዚህ ከኋላ የመጡት ሰዎች ይሄው ቀደም ኢማሙ አልአውዛዒ እንዳሉት እኛም ታቢዒዮችም ነበርን ብዙዎች ነበርን አላህ ከአርሽ በላይ ነው እንል ነበር አጠቃላይ የአላህ Subhanahu Ta'ala ባህሪያቶች የመጡባቸውን አሳሮችን እናሰብት እናረጋግጥ ነበር ማለት ይናገራሉ ማለት ነው ስለዚህ የሰለፎቻችን መንገድ ይሄ ነው ከዚህ የኻለፈና የተቃረነ የሆነ አካል ካለ ወይ በተአዊልና በተለያዩ ኢጅቲሃዳቶች አቅልን በመጠቀም ወይ በሱፊያዎችና በአሽዓሪያዎች ተአሱር አድሮበት ወይም ተጽዕኖ አድሮበት ማለት ነው ያኒ አቂዳ ድርጫ ያለበት ሊኖር ይችላል ማለት ነው ያንን እንግዲህ ተኽጢእ ተደርጎ ውድቅ ተደርጎ ይኬዳል ማለት ነው ለምን ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ የዘጅተሃደ ሙጅተሂዱን ፈአሳበ ፈለሁ አጅራን አንድ ሙጅተሂድ ኢጅቲሃድ አድርጎ ከሐቅን ከተስማማ ሁለት አጅር ይኖረዋል የለፋበት ሐቅን ግልጽ ያደረገበት ወኢን አኽጣአ ፈለሁ አጅሩን ዋሂድ ከተሳሳተ ደግሞ አንድ አጅር ይኖረዋል ወኸጠኡሁ መግፉር ሰተቱ የሚማርለት ይሆናል በማለት ይናገራሉ ማለት ነው ናም ለምን በእጅቲሃድ እሱ በጥሩ ንያና ሐሳብ ስለሆነ ማለት እና በዚህም እንዳንታለን እንዳንሸወድ ለማሳሰብ ሞከራለሁኝ ያኒ ማሳሰብ ፈልጋለሁ እና የአቂዳ መሳላዎች ሐቂቀተን ግልጽ ናቸው ኩቱቡ ሱና አሉ የሱና መጽሐፎች ተጽፈዋል በቀደምቶቻችን ጽፈው እነዛን እናንብብ አርዳል ጀህሚያን እናንብብ እነ ኢማሙ አህመድን ማለት ነው ወከዛሊክ የኢማሙ ቡኻሪ خلق افعال العباد የተሰኘውን ሪሳላ እናንብብ በግልጽ አላህ ከአርሽ በላይ መሆኑን ሰለፎች በዚህ ዙሪያ እምነታቸው ምን እንደሆነ ቁልጭ አድርገው ኢማሙ ቡኻሪ خلق افعال العباد የተሰኘ ሪሳላቸው ላይ አስቀምጠዋል ኪታቡ አጥር በጠን ያለች ነች ያችን መከታተል ማንበብ ሌሎቹንም መጽሐፎችን መቅራት ይጠበቅብናል ማለት ነው እና እንጠንቀቅ በዘመናችን ካሉት ያኒ የአላህ Subhanahu Ta'ala ስምና ባህሪያቶችን ተዓጢልና ተሕሪፍ የሚያደርጉ ከሆኑት አካላቶች መጠንቀቅ መራቅ ይኖርብናል ማለት ነው ዒልም ሳይኖረን እውቀት ሳይኖረን ከነሱ ጋር እንወያያለን ብለን መቅረብ የለብንም የነሱን ሹብሃዎችና ማምታቻዎችን ላለመጋት ማለት ነው እና አቂዳችን ላይ ጠንካራዎች እንሆን አላህ Subhanahu Wa Ta'ala ቁርአንን ሐዲስን ቢፈህሚ አሰለፍ በሰለፎች ግንዛቤና አረዳድ ከሚከተሉት ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ Subhanahu Wa Ta'ala እምነታችንን ከቁርአን ከሐዲስ ከሚይዙ ሰዎች አላህ ያድርገን አቂዳችን ላይ ሰባት ይስጠንላለሁ ጽናት ይስጠንላለሁ هذا وبالله التوفيق وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته استمر
وعليكم السلام ورحمة الله وبركاته. سمع ኸይረን ሌሎች ወንድሞች ይሰማቸው መሰለኝ። ያው ሙሐደራውን በዚህ ቋጭተናል ማለት ነው። አላህ Subhanahu Wa Ta'ala በሰሙት ከሚሰሩበት ሰዎች ከሚጠቀሙት ሰዎች አላህ Subhanahu Wa Ta'ala ያድርገን እላለሁኝ። ምናልባት አንዳንድ መልእክት ማስተላለፍ የምትፈልጉት ካለ አንዳንድ ወንድሞች ተናገሩ ትችላላችሁ። እኔ በኔ በኩል ሙሐደራውን ጨርሻለሁኝ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያደርገን እላለሁ። السلام عليكم. وعليكم السلام ورحمة الله وبركاته. إن شاء الله أستاذ ያው ኮኔክሽን እየተቋረጠ እየመጣ በተወሰነ መልኩ ያው ሙሐደራውን አዳምጫለሁ። ነገር ግን ያው ከዚሁ ጋር የተያያዘ አንድ ሀሳብ ለማንሳት ፈልጌ ነበር ለኡስታዝ ማለት ነው። خير እሺ አንተ ፈቃደኛ ከሆናችሁ እሺ ኢንሻአላህ አጠር ነው። ያው ከናንተ በኩል ያው ሐሳብ እንዲሰነዘር ፈልጌ ነው። ኢንሻአላህ ያው ለእኔ ለማንሳት የምፈልገው ሐሳብ ለምሳሌ የመላእክቶችን ወደ አላህ ማድረግ እንዲሁም ደግሞ የመልካም ንግግርን ወደ አላህ ማድረግ አስመተንኛ እነዚህ የቁርአን አያዎች አላህ Subhanahu Wa Ta'ala ከበላይ እንዳለ ይጠቁማል ሲባለው ሐባሾች የሚያነሱት ነገር አለ። የነብዩላህ ኢብራሂም አለይሂ ሰላምን ንግግር ነው የሚያነሱት። ቁርአን ላይ እሳቸው ኢኒ ዛሂቡን ኢላ ረቢ ብለው የተናገሩት አጋጣሚ አለና ይሄንንም በዛሂሩ ይዛችሁ አላህ Subhanahu Wa Ta'ala ፍልስጤም ሀገር አለ ምናምን እያሉ የሚያነሱት ውጅንብር አለና በዚህ ዙሪያ ኡስታዝ ምን ትሉናላችሁ? ያው የምትሰጡት ይሄን ብጅታቸውን አስመልክታችሁ እንደው የተሳሳተ እንደሆነ የምትሰጡን ምክር ካለ የሚል ነው ሐሳቤ ነኝ። خير الشيء بسم الله الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه أما بعد ያው በመሰረቱ አቂዳ ላይ ወይም ደግሞ እምነት ላይ የተለያዩ ሹብሃዎችንና ማደናገሪያዎችን ዛሬ ብቻ ሳይሆን በቀደምቶችም ዘመን የቢድዓ ሰዎች ሲሰነዝሩ ተስተውለዋል ማለት ነው። የሐቅ ሰዎችን ከአቂዳቸው እንዲያፈነግጡ ለማድረግ የተለያዩ ሹብሃዎችን አቅልን በመጠቀም ወይም ደግሞ አእምሮን በመጠቀም እንትን የሚሉበት ሁኔታ አለ ማለት ነውና በመጀመሪያ ደረጃ ከነዚህ ሰዎች መራቁ አንዱ መፍትሄ ነው። መራቁ ሲባል ያኔ ለነሱ ዳዕዋ አለማድረግ ነሲሃ አለማድረግና ከነሱ ጋር መወያየት ባለበት አግባብ አለመወያየት ማለት ሳይሆን አንድ ሰው ያኔ ያን ያክል ዒልም ከሌለውና እውቀት ላይ ገና አዲስ ጀማሪ ከሆነ በእነዚህ አካላት ሹብሃዎች ውስጥ እንዳይወድቅ ብጅታዎች ውስጥ እንዳይወድቅ ጥንቃቄ ከማድረግ አኳያ ነብያችን ሰለላሁ ዐለይሂ ወሰለም ደጃል ሲመጣ ለክፍር ያኒ من سمع به فلينأ عنه እሱ መምጣቱን የሰማ ሰው ከሱ ይራቅ እንዳሉት ከነሱ መራቁ አንዱ መፍትሄ ነው። በሁለተኛ ደረጃ ለሚያመጧቸው ሹብሃዎችና መምታቻዎች አጥጋቢ ምላሽ ለማግኘት ቁርአን ሐዲስን መማር ያንን ቁርአንና ሐዲስን ደግሞ በፈህም ሰለፍ በሰለፎች ግንዛቤ ማወቅ ያስፈልጋል ማለት ነው። በሰሐቦች ረዲየላሁ ተዓላ አንሁም ግንዛቤ ከሰሐቦች ደግሞ ታቢዒዎች ነቅል ባደረጉት ከታቢዒዎች አጥባው ታቢዒዎች እያለ እኛ ዘንድ የደረሰውን ፈህምና ግንዛቤን አጥብቆ መያዝ ያስፈልጋል ማለት ነው። ያንን በምንይዝበት ሰዓት ላይ ከነሱ ፈልሰፋ እና የግል አፈታሪክ ማለት ነው ነጃ የምንወጣበት ሁኔታ አለ ማለት ነው። ሁሉንም የአላህ Subhanahu Wa Ta'ala ባህሪያቶች የሚያመላክቱ የሆኑ አያዎችን ተአዊል ያደርጓቸዋል በሙቅተደል አቅል ብለው ማለት ነው። የኛ አቅላችን ስለማይቀበላቸው በሚል እንትን ይሏቸዋልና ለዚህ ያኒ ቃጢዕ የሆነ ወይም ደግሞ ሐሲም የሆነው ያኒ ቆራጭ የሆነው ማለት ነው መረጃ ምንድነው? ቁርአንን ሐዲስን
ሰለፎች ፈህም መገንዘብ ነው። ለምን በእነሱ ፈህም መገንዘብ ግዴታ ነው። እነሱም አይክዱም። ይሄንን ከታወቀ ዘንድ የእነሱን ፈህም ስናስቀምጥ ምን ይሆናል ማለት ነው? ሁጃቸው ባጢል ይሆናል ማለት ነው። አቅል ስለሆነ አእምሮ ስለሆነ አእምሮ ደግሞ ከሸሪዓ ጋር ሲፋለስ ውድቅ ነው የሚሆነው ማለት ነው። ስለዚህ አሁን የመላእክቶች ከአላህ Subhanahu Ta'ala በላይ አላህ ከነሱ በላይ መሆን መላእክቶች ወደ አላህ መውጣታቸውን ይህን እኛ በራሳችን ተነስተን አይደለም የተረጎምነው ማለት ነው። ለምሳሌ ኢለይሂ የሰዓዱል ከሊሙ ጠይብ ወልዐመሉ ሷሊህ ኢለይሂ የሚለውን ማን ነው የፈሰረልን? በዚህ ኢለላሂ በሚል የፈሰረልን ማን ነው? በመጀመሪያ ደረጃ ቁርአን የመጣው በአረበኛ ነው። አጠቃላይ ሸሪዓችን የመጣው በአረበኛ ነው። ስለዚህ ትክክለኛ በሆነው ፈሲህ በሆነው አረበኛ ቋንቋ እንረዳዋለን። አንድ ግልጽ ስም ተጠቅሶ ከዛ ዶሚር ከመጣ ወይም ተውላጠ ስም ከመጣ ያ ተውላጠ ስም የሚመለሰው ወደዛ ግልጽ ወደ ሆነው ስም ነው ማለት ነው። አሁን አላህ መጀመሪያ من كان يريد العزة فلله العزة جميعا على القرآن لما سورة فاطر ላይ ልቅናን የሚፈልግ ሰው አለ فلله العزة ልቅና ለአላህ ነው ጀሚዓን አጠቃላይ ለአላህ ነው ካለ በኋላ አላህ የሚለውን ግልጽ ስም ካስቀመጠ በኋላ ኢለይሂ የሰዓዱል ከሊሙ ጠይብ አለ። ኢለይሂ አለ ኢለላሂ ነበረ። ነገር ግን በضمير في مقام اسم ظاهر ማለት ነው ከተጠቀሰ በኋላ ضمير ነው መምጣት ያለበት። ለምን? ለተኽፊፍ ለማቅለል ሲባልና ኢለላሂ ማለትን ትቶ አላህ Subhanahu Ta'ala ኢለይሂ አለ ማለት ነው። ኢለይሂ የሰዓዱል ከሊሙ ጠይብ ይሄ ትክክለኛ የሆነው አረበኛ የሚያስፈርደው ነው አንደኛ። በሁለተኛ ደረጃ ደግሞ እኛ በሙቅተዳ العربي اللغة العربية በሚያስፈርደው ብቻ ሳይሆን በፈህመ ሰለፍም ታግዘን ነው። በፈህመ ሰሃባ ቡኻሪ ረሂመሁላሁ ተዓላ ብለን ጠቅሰናል። ሰሂሃቸው ላይ ኢለይሂ ኢለላሂ የሚለው ወደ አላህ ብለው ተርጉመውታል። هذه قضية يعني محسومة በግልጽ የተቋጨች የሆነች ጉዳይ ነች ማለት ነው። ወደ አላህ ብለው ተርጉመውታል ማለት ነው። ስለዚህ ወደ አላህ ስለተባለ خلاص ወደ ትእዛዙ ነው ወደ ምኑ ነው አንልም ማለት ነው። ወደ አላህ ተብሏል። አላህ ከአርሽ በላይ መሆኑን ወይም ከዓለም በላይ መሆኑን ያመላክተናል። ለምን? ያኒ ሱዑድ የሚባለው መውጣት የሚባለው ከታች ወደ ላይ ስለሆነ ማለት ነው። ወከዛሊክ ሱረቱል ማዕሪጅ ላይ ያለውንም ሐከዛ ኢለይሂ ማን ነው ተዕሩጁል መላኢከቱ ወሩሑ ኢለይሂ ፊ የውሚን ካነ ሚቅዳሩሁ 50000 ሰነ። ይህንንም ሙፈሲሮቹ አስቀምጠዋል። ኢለላሂ በሚል ተርጉመውታል ማለት ነው። ሌሎችንም አያዎች አጠቃላይ ይህን የሚያመላክቱም በዚህ ተርጉመዋቸዋል ማለት ነው። ምናልባት እነሱ የሚደለሉባቸው አንዳንድ ቦታዎች ላይ ተፍሲር ቢላዚም የሚባል አለ። ተፋሲሮች እንግዲህ በሶስት መልኩ ነው የሚያወጣቸው። ተፍሲር ቢል ሙጣበቃ አለ፣ ተፍሲር ቢላዚም እና ተፍሲር ቢል ሚሳል ብለው ይከፋፍሏቸዋል። እና ከዚህ አኳያ በምሳሌ የተፈሰረውን ሌላ ነገር እንደማይሸከም አድርገው እንትን ይሉ ይችላሉ። ለምሳሌ አሁን አንድ ሰው ያኒ አኒ አብዱላህ ወጅተኒቡ ጣጉት የሚለው ጣጉት ማለት የተፈለገው ሸይጣን ነው ብሎ ቢል ተፍሲር ቢል ሚሳል ነው የሚባለው። ይሄ በምሳሌ መፈሰር ነው። ሸይጣን ብቻ ነው ጣዖት ማለት አይደለም። ጣዖታቶች በጣም ብዙ ናቸው። አጠቃላይ ታሪፋቸው ኩሉ መን ተጃወዘ ቢሂ አልዓብድ አንድ ባሪያ ድንበር ያለፈበት አካል ሁሉ ማዕቡድ ሙጣዕም ይሁን መጥፎ ቢሆን ጣዖት ይባላል ተብሏል። እና ሰይጣን ነው ብሎ ቢል ተፍሲር ቢልሚሳል ይባላል። ይሄ በምሳሌ ፈሰረው ነው እንጂ የሚባለው አጠቃላይ ሸይጣን እንጂ ሌላ ጣዖት የለም ማለት አይደለም። ለማንኛውም ይሄን ነገር ያረዘምኩት ምንድነው አጠቃላይ ያኒ ቁርአንን ተፍሲር በማድረግ ሐዲስን ተፍሲር በማድረግ የቀደሙ ቀንደብቶች አሉ። ለኛ ዋስትና የሆኑ አካላቶች አሉ። ሰሃባዎች ወከዛሊክ ታቢዒዎች አትባኡ ታቢዒዎች የነሱን ፈህምና ግንዛቤ መረዳት ያስፈልጋል ነው። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም ኢኒ ዛሂቡን ኢላ ረቢ እኔ ወደ ጌታዬ እሄዳለሁ ሲሉ ቀጥታ ወደ አላህ Subhanahu Wa Ta'ala እሄዳለሁ ወደ ዛቱ እሄዳለሁ ማለት እንዳልሆነ ይሄንን ማንም ሰው ያውቃል፣ ይገነዘባል፣ ይረዳል ማለት ነው። ወደ አላህ ብሎ የሚያስብ የለም። ያኒ ትክክለኛ ጤናማ አእምሮ የሚያስፈርዳል። ወከዛሊክ ደግሞ ፈህመ ሰለፍም በዚህ ላይ ኢላላህ ማለት ኢላ ዛቲላህ ወደ አላህ ዛት ነው ብሎ የቀደመን የለም ማለት ነው። ለምን ከተባለ አሁን ለምሳሌ አላህ ቁርአን ላይ ፈኢን ተናዛዕቱም ፊ ሸይኢን ፈርዱሁ ኢለላሂ ወረሱል ይላል። በማንኛውም ነገር ብትጋጩና ብትጨቃጨቁ ወደ አላህና ወደ ረሱል መልሱት ማለት እዛ ወደ ረሱል መልሱት ማለት እሺ በሐያት በነበሩበት ሰዓት ላይ ወደ እሳቸው ዛት ይመለሳል። ወደ እሳቸው ተመልሰን እሳቸው ነው የግዳኛና ወደ አላህ ሲባል ወደ ቁርአን ማለት ነው ብለው ተርጉመውታል። ኢለላህ ማለት ኢላ ኪታቢሂ ወኢላ ረሱል ማለት ወረሱልሂ ማለት ደግሞ ወኢላ ሱነቲሂ ብለው ፈስረውታል። ቀድመውናል ማለት ነው። ቀዳሚ ያለን ማለት ነው። አይ ኢለላህ የሚለውን ለምን ወደ አላህ ማለት ነው ወደዛ ወደ አርሽ እንሄዳለን ብላችሁ አትሉም ለምን አትሉም ብለው እኛን እስቲልዛም ሊያደርጉን ወይም ደግሞ በዚህ ሊያስይዙን አይገቡም። ለምን ከተባለ ይሄ ተፍሲሩ ኢለላህ ማለት ኢላ ኪታቢሂ ብለው ተብሎ ስለተፈሰረና አላ ኩሊ ሐል አረዘምኩት። ለዚህ ሁሉ ቃጢዓ የሆነው ምንድነው
ፈህመ ሰለፍ ነው የሰለፎች ፈህምና ግንዛቤ ነው ማለት ነው። ሲጀመር እነሱ ሙተሻቢህን ተከታታይ በሚል አህሉ ሱናዎችን ይወርፋሉ። ግን እነሱ ሙህከምና ግልጽ የሆነውን አያ አርህማኑ ዐለል አርሽ እስተዋ የሚለውን ሌሎቹንም ትተው ያኒ ሙተሻቢህ ሆኑን አንዳንድ ሰዎችን አደናጋሪ የሆኑትን የሚከታተሉበት ሁኔታ ይሄው በግልጽ እየታየ ነው። እንደዚህ አይነት ሰዎችን ደግሞ ካገኛችኋቸው ፈኡላኢከ ሰመላሁ ፈህዘሩሁም እነዚህ አላህ የሰየማቸው ናቸው ራቋቸው ብለው ረሱላችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ወላሁ አዕለም። خيرا አይሰማም? ይሰማል ኢንሻአላህ። ያው መልሱን አግኝቻለሁኝ። እዛ ላይ ለምሳሌ እሳቸው ሌላ ቦታ ላይ እሳቸው ወደ አላህ ስደት እንደሚያደርጉ የተናገሩበት አጋጣሚ አለና በዛ መፈሰር አይቻልም። እሳቸው ወደ ጌታቸው ዘንድ በአካል ወደሚያገኙበት በዛት ወደሚያገኙበት ሳይሆን ወደ ጌታቸው ሂጅራ እያደረጉ እንደሆነ አላህ ብቻውን ወደሚመለክበት ቦታ እየሄዱ እንደሆነ በዛ እንት ማለት አይቻልም። ናም በዚህም ነው እኮ የተባራው። ምክንያቱም ረሱላችን ራሱ ሰለላሁ ዐለይሂ ወሰለም በሐዲስ ስለ ሂጅራ ሲናገሩ ፈመን ካነት ሂጅረቱ ኢለላሂ ወረሱሊሂ ይላሉ። ሂጅራ ወደ አላህና ወደ ረሱሉ የሆነ ይላሉ። ሂጅራ በሚደረግበት ሰዓት ላይ ሰዎች መቃሲዶችና ንያዎች ተለያይተው ስለነበረ አንዳንዱ ለብር ብሎ ይሄዳል፣ አንዳንዱ ገኒማ ፈልጎ፣ አንዳንዱ ለአላህና ለረሱሉ ውዴታ ብሎ ይሄዳልና አንዳንዱ ደግሞ ሚስትም ለማግባት ብሎ ነብያችን ሰለላሁ ዐለይሂ ወሰለም እነዚህ ሁሉ ሲገልጹ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ አሉ። ሂጅራ ወደ አላህና ወደ ረሱሉ የሆነ ይህ ማለት ምን ማለት ነው? ዑለማዎቹ ረግበተን ፊላሂ ወረሱሊሂ በአላህ ሱብሓነሁ ወተዓላና በመልእክተኛው ያኒ እነሱን ለመውደድ ብሎ ያኒ እነሱን ከጁ ማለት እነሱን ወዱ እነሱን ለመርዳትና እነሱን ዲንከፍ ለማድረግ ብሎ ብለው ዑለማዎች ፈስረውታል። ይሄንን ማለት አስቀምጠውታል። ለምን አሁን እዚህ ጋር ወደ አላህም ሲባል ራሱ የሚፈለግበት ነው ወደ አላህ Subhanahu Ta'ala ዲን ወደ አላህ Subhanahu Ta'ala ሃይማኖት ይሄንን አስቡ ማለት መሆኑን ዑለማዎችም ገልጸዋል። እሱ ራሱ ግልጽ የሆነ ነውና አሁንም ይሄም ኢኒ ሙሃጅሩን ኢላ ረቢ ነው ወደ ጌታዬ ተሰዳጅ ነኝ ብለው ሲሉ ግልጽ ነው እንትናቸው ማለት ነው። ያኒ ንግግሩ አሁን ባልከው መልኩ ነው መተርጎም ያለበት ማለት ነው። አላህ Subhanahu Ta'ala በብቸኝነት ወደሚመለክበት አካባቢ የአላህ Subhanahu Ta'ala ዲን ወዳለበት ወደዛ ተሰደዱ ማለት ወደ አላህ ተሰደዱ እንደማለት ነው የሚቆጠረው ማለት ነው። እና ይሄንን ደግሞ ታዊል አደረጋችሁ ብለው ሊሉ ይችላሉ። ታዊል በመሰረቱ እኛ በደሊል ከሆነ በመረጃ የተደገፈ ከሆነ ታዊል بمعنى ተፍሲር ይሆናል። ያኒ መተርጎም በሚለው ይመጣል። ትክክል ነው። ለምን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አብዱላህ ኢብኑ አባስን اللهم فقهه في الدين وعلمه التاويل ብለዋል። ዲንን አሳውቀው ታዊልን አሳውቀው ብለዋል። ታዊል ማለት ተፍሲር ማለት ነው። ትርጉምን አስተምረው ማለት ነው። ስለዚህ ታዊል ያኒ ተፍሲር በደሊል በመረጃ ከሆነ ችግር የለውም ማለት ነው። ስለዚህ ከዚህ አኳያ በዚህ ይመለሳል። والله اعلم ኢንሻአላህ ኡስታዝ ያው የምፈልገውን ምላሽ አግኝቻለሁ። ያው በዚህ መልኩ ብንማማር በጣም ደስ ይላል። ብዙ ትምህርቶችን ያው ከናንተ ማግኘት ይቻላል። ኢንሻአላህ በዚህ ብቀጥሉበት ጥሩ ነው ባይ ነኝ። ኢንሻአላህ خير ኢንሻአላህ። እሺ መርሃባ ምንም ችግር የለም። ባለን አቅም ያው ግዴታችንና ኃላፊነታችንን እንወጣለን ማለት ነው። ያው ሰዎች ስለሆነ የተለያዩ አሽካሎች ቢዚ የሚያደርጉን ነገሮች ስላሉ ከዚህ አኳያ ብዙ ጊዜ እንትላለን እንችላለን እንጂ ኢንሻአላህ ኃላፊነታችንን እንወጣለን። ሪከርድ በማድረግ በቂራቶችም በሌሎችም ከኔ የበለጡ በርካታ ዑለማዎች መሸይኾች አሉ፣ ኡስታዞች አሉ። የነዛንም ድሩሶችን በመከታተል በመማር ሪከርዶቻችን በማዳመጥ ያኒ አደራ ላለሁኝ እኔንም ራሴንም አጠቃላይ ወንድሞች እህቶችንም ነሲህ አደርጋለሁ። ምክንያቱም የዲን ጉዳይ ስለሆነ በጣም ትኩረት ሊሰጠው የሚገባ የሆነ ነገር ነው እላለሁኝ። እኔም በዚች ደካማ እና ትንሽ በሆነችዋ እውቀቴ ትንሽ በሆነችዋ ጥረቴ በአላህ ፍቃድ አላህ ያገራልኝን ልክ ለወንድሞቼ ለእህቶቼ ለማስተላለፍ ኢንሻአላህ ዝግጁ ነኝ ማለት ነው። ጀዛኩሙላሁ ኸይራን። ኢንሻአላህ ኡስታዝ ኸይር። እንግዲህ ያው ሰዓቱን በጣም ስለሄደ
ያው አላህ Subhanahu Wa Ta'ala በሰማነው የምንሰራ ሰዎች የምንጠቀም ሰዎች አላህ ያድርገን። አቂዳቸው ላይ ሰባት ከሚሰጣቸው ሰዎች አላህ Subhanahu Wa Ta'ala ያድርገን። ያው ፕሮግራማችንን በዚሁ እንቋጨው ማለት ነው። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور